እሺ እንግዶቻችን እንኳን ደህና መጣችሁ። ጥሪያችንን አክብራችሁ ደስታችሁ ደስታችን ነው ብላችሁ እዚህ ስለተገኛችሁ በመስቲ ስምና በአቦጊዳ ስም ምስጋናዬን አቀርብላችኋለሁ። ያው ዛሬ ያገናኘን የመስቲ ደስታ ነው። የመስቲ ደስታ ደግሞ እንደ ተቋም የአቦጊዳም ደስታ ነው። እንደ ኮሚኒቲ ደግሞ የሁላችንም ነው። አብሶ ደግሞ እንደ ወላጅ ትልቅ ነገር ነው። ድልድይ ሆኖ ልጆቻችን የሚያገናኝ ስራ ነው እና እኔ በበኩሌ በጣም ደስ ብሎኝ ልቤ ሞቆ ነው የመጣሁትና መስዬ እንኳን እግዚአብሔር ረዳሽ፣ እንኳን ለዚህ ያበቃሽ፣ እንኳን ደስ አለሽ ማለት ፈልጋለሁ። ስለ መስቲ ጥቂት ልበል። እንደ ጓደኛ፣ እንደ የስራ ባልደረባና እንደ አንዲት እናት የተሰማኝን ትንሽ ልበልላት። መሲን ያወቅኳት የዛሬ 3 ዓመት ነው። አቦጊዳ ስለሚባል ተቋም ሰማሁና እስቲ ሊያቸው ብዬ ሄድኩኝ። መጀመሪያ ደወልኩላት። 2 ሰዓት ሙሉ አወራን በስልክ ሳንተዋወቅ፣ ስለ ልጆች አስተዳደግ፣ ስለ ቋንቋ፣ ስለ ባህል ብዙ ነገር እሷም ልብ ውስጥ ያለው እኔም ልብ ውስጥ ያለውን አወራን። ከዛ ተቋሙን ጎብኚ ብላ ልጄን ለማስመዝገብ ሄድኩኝ። ልጅ አማርኛ ማንበብ መጻፍ ይችላል፣ ግን ከመሰሎቹ ጋር ይግባልኝ ብዬ እዛ ጋ የተቀመጡት ናቸው ይዤ ሄድኩኝና ከዛ መስቲ እዚሁ አስቀረችኝ። ይኸው ነው 3 ዓመት በአቦጊዳ ውስጥ እገኛለሁ እና በጣም ደስ ብሎኛል። እንደ አንድ እናት ብዙ ክፍተት አለ። የኛ ማህበረሰብ ላይ ብዙ ማቴሪያል የለንም ልጆቻችንን ለማስተማር። እኔ በግሌ አቦጊዳን ከመግባቴ በፊት ካርቶኖች እየቆራረጥኩኝ እንደ ቲቺንግ ኤድ እጠቀም ነበር ቤት ውስጥ ከለር እየቀባው። ከእንደገና የልጆች ማስተማሪያ መጽሐፍ በጣም ከባድ ነው። እንደምታውቁት ብዙ ታሪኮቻችን ከጭራቅ ከጅብ ጋር የተገናኙ ናቸው ተረቶቻችን እና በጣም አስፈሪ አስደንጋጭ ናቸው አይደለ? እና ለልጄ ተረት እናቴ ላኪልኝ መጽሐፍ ብዬ 10 መጽሐፍ ላከችልኝ። 10ሩንም አላነበብኩለት፣ ምክንያቱም እንዳለ በጭራቅና በጅብ የተሞላ ታሪክ ነበረ። ስለዚህ እንደ አንዲት እናት ማስተማሪያ ይቸግረኝ ነበረ ልጄን እና ብዙ ጊዜ ወላጆች ስንገናኝ የምናወራው ይሄንኑ ነው። ስለ ልጆች ትምህርት፣ ስለ ቋንቋ፣ እንዴት አድርገው ነው ባህላቸውን አውቀው የሚጓዙት በሚለው እና እግዚአብሔር ይመስገን እንደዚህ አይነት ብርቱ እንስቶችን ደግሞ እግዚአብሔር ያስነሳልና ለዚህ ማህበረሰብ በእውነት መስቲን እግዚአብሔርን ያስነሳት ብዬ አምናለሁ እንደ አንድ አማኝና ይህንን ክፍተታችንን ልትሞላልን የመጣችሁና እነዚህ መጽሐፎች መጽሐፍ ብቻ አይደሉም፣ ታሪክን የሚያወሩ ናቸው። ልጆች እንዴት እንደሚያድጉ፣ እንዴት በስነ ምግባር እንደሚታነጹ የሚናገሩ መጽሐፎች ናቸው። ብዙ አልበልበት ከመጽሐፉ ገዝታችሁ እንድታነቡት በድጋሚ መስዬ እንኳን ደስ አለሽ ማለት ፈልጋለሁ። ቀጥታ ወደ ፕሮግራማችን እንግባ። ብዙ አወራሁባችሁ፣ ያው ደስ ስላለኝ ነው። የመጀመሪያ ተናጋሪያችን አቶ ተስፋዬ አንበርብር ናቸው። በአሌክሳንድሪያ የህዝብ ትምህርት ቤቶች ውስጥ የቤተሰብ አገልግሎት ኃላፊ ናቸው። እሳቸውን ወደ መድረኩ ጋብዙልኝ እባካችሁ። እንደምን ዋላችሁ። በዚህ ዝግጅት ላይ እንድገኝ ተጋበዘችኝ ለመስታወት በጣም ምስጋና አቀርባለሁኝ። በአጭሩ ለማለት የምፈልገው የዛሬው ዝግጅት ያው የመጽሐፍ ምረቃ ስለሆነ ከንባብ ጋር ከሊትረሲ ጋር ከማንበብና መጽሐፍ ጋር የተገናኙ ትንሽ ነጥቦችን ጠቆም አድርጌ ለማለት ነው የምፈልገው።
ንባብ በጣም ጠንካራ የእውቀት ዋናው ማግኛ መሰረት ንባብ ነው። ብዙ እውቀቶችን የምናገኘው ከመጽሐፍት ነው፣ ከታተሙ ነገሮች ነው። በእርግጥ በአሁን ጊዜ በተለያዩ የኤሌክትሮኒክ መንገዶች በኢንተርኔት ወይም በስልካችን ላይ በተለያየ መንገድ ኢንፎርሜሽኖች ሰርች የማድረግ እድል አለ። ያም በጣም አስፈላጊ ነው። ኢንፎርሜሽኖችን ከአንድ ቦታ በተወሰኑ ቃላት ፈልገን ማግኘት በጣም በፈጠነ ሁኔታ ጠቃሚ ነገር ነው። ነገር ግን ያን ኢንፎርሜሽን ያን መረጃ ወስደን በደንብ በአእምሯችን ለመቅረጽ እና እኛን የሚቀይረን አይነት ለማግኘት መጽሐፍ ገልጠን ቁጭ ብለን ያን ማንበባል። ሌላ አማራጭ ነገር የለውም። ለዛ አልተገኘለትም። ጊዜ ይወስዳል። ሁሉ ነገር እንደ ሰርች እንዳደረግነው ፈጣን አይደለም እና ንባብ በጣም ወሳኝነት አለው። ንባብ ምንድን ነው የሚለውን በአጠቃላይ ትርጉም ለመስጠት የአእምሮ ምጥቀትና የማስታወስ ክህሎትን ያዳብራል። የማወቅና የመማር ጉጉት ይጨምራል። ማለትም ኪሪዮሲቲ፣ አንድ ነገር መጽሐፍ ታሪክ ስንጀምር ታሪኩ ከአንዱ ምዕራፍ ወደ ሌላው ሲቀጥል ፍጻሜውን ለማወቅና የመጨረሻው ጋር ለመድረስ ጉጉት ይኖረናል። ያ አንድ ከመጽሐፍ የምናገኘው ነገር ነው። ሌላው የመግባባትና የቋንቋ ችሎታን ይጨምራል። ለምሳሌ ህፃናት ልጆች ገና እንደተወለዱ ቋንቋ አፋቸውን ከመፍታታቸው በፊት ያዳምጣሉ። ቤት ውስጥ የሚነገር ማንኛውንም እናቶቻቸውም አባቶቻቸውም እንግዳም ሲመጣ የሚናገሩትን ነገር ዝም ብለው ያዳምጣሉ። ቁጭ ብለው መማር እርሳስ ስክሪፕት ይዘው ሳይሆን በዛ እድሜ ያሉ ልጆች ጆሯቸውን ከፍተው ያዳምጣሉ። ማለትም ሊስኒንግ ስኪላቸው እየዳበረ ይመጣል። ያ ካዳመጡ በኋላ ነው ወደ ንግግር የሚሄዱት። ባያዳምጡ ኖሮ አይናገሩም ነበር። እነዛ ልጆች ምንም ነገር ንግግር የሌለበት ቦታ አንድ ህፃን ተወስዶ የሆነ በረሃ ላይ ዝም ብሎ ቢያድግ አካሉ ያድጋል እንጂ ቋንቋ ልምድ አይኖረውም። እና ይሄ ማዳመጥ ለመናገር መሰረት ይጥላል ማለት ነው። ሌላው ማንበብ ለጽህፈት ደግሞ መሰረቱ። የሚያነብ ሰው ሀሳቦችን ይሰበስባል፣ ቃላቶችን ያዳብራል፣ የአረፍተ ነገሮችን አሰካክ ያውቃል። ካነበበው የሚያነብ ሰው ሊጽፍ ይችላል። እና እነዚህ ነገሮች ተያያዥነት አላቸው። እና በአሁኑ ጊዜ በዘመን አመጣሹ በኢንተርኔት እና በተለያየ ነገር ቁንጽል ኢንፎርሜሽኖች ልጆች እያገኙ ትምህርቱ የምታዩት ነው። በዛ መሰረት ጠለቅ ያለ እውቀት ማግኘት አይቻልም እና መጽሐፍ ማንበብ በጣም ወሳኝ ነው። እና አብዛኛው እውቀት የሚመጣው ከመጽሐፍትና ከታተሙ ነገሮች እንደሆኑ ቅድም ጠቁሜያለሁ። በተለይ ለልጆች ተፈጥሮና አካባቢያቸው እንዲረዱ በመገፋፋት ለቀጣይ ህይወታቸው መሰረት ይጥላል ንባብ። ሌላ ንባብ አስደሳችና አጓጊ በማድረግ በየዕለቱ ልጆች እንዲያነቡ ማድረግ በጣም አስፈላጊ ነው። ልጆች የሚወዱትን ታሪክ ወላጅ ላይብረሪ ስንወስዳቸው ወይም መጽሐፍ ስንገዛላቸው እኛ የምንፈልገውን አይደለም ማድረግ ያለብን። ልጆቹ እንደየእድሜያቸው ፐብሊክ ላይብረሪ ውስጥ የልጆች መጽሐፍት ክፍል ሰራተኞች አሉ። እዛ ሄዳችሁ ለምሳሌ የሶስተኛ ክፍል ልጅ ከሆነ ለሶስተኛ ክፍል ልጆች የሚበጁ መጽሐፍት ምንድን ናቸው ብለን የተለያዩ ምርጫዎች አሉ። ከዛ ላይ ራሳቸው ፒክ ማድረግ ያለባቸው። ብዙ ጊዜ ልጆች ሰው ወላጅ ሲወስድላቸው አይወዱትም። የማይወዱት ርዕስ ሊሆን ይችላል። ካልወደዱት ደግሞ አያነቡትም። እና ይህም አንድ መታወቅ ያለበት ነገር ነው። ሌላው ቤት ውስጥ ልጆች የራሳቸው የመጽሐፍት ስብስብ ነው፣ ሚኒ ላይብረሪ ትንሽዬ ነገር ቢኖራቸው የሚያስቀምጡ የሚወዳቸው መጽሐፍት። ለምሳሌ ዳይሪ ኦፍ ዊምፒ የልጄ የወደው ነበርና ከመጀመሪያ አንስቶ እስከ መጨረሻው እንግዲህ አሁን በየጊዜው ይወጣል መሰለኝ እሱ ሚድል ስኩል እስኪደርስ የነበሩትን በሙሉ እየገዛ እየሰበሰበ ካስኮ በጣም አፎርደብል ነው። አንዳንዴም ነው ፐብሊክ ላይብረሪ ውስጥ የመጽሐፍ ሽያጭ ይኖራል እና እዛ በርካሽ ይገኛል። ለምሳሌ አሌክሳንድሪያ ሲቲ ላይብረሪ ውስጥ መጽሐፍ የመጨረሻው ቀን ላይ በትልቅ ባግ በ5 ብር ሞልቶ መውሰድ ይቻላል። በጣም በጣም ቆንጆ ቆንጆ መጽሐፍቶች እኔ ከዛ እየሄድኩ ገዛ ነበርና አሌክሳንድሪያ ውስጥ የምትኖሩ ኢቨን ፌርፋክስ የምትኖሩ መጽሐፍት ሽያጭ ሲኖር እንደዛ ብታደርጉ በጣም አድቫንቴጅ መውሰድ ትችላላችሁ። እና ልጆቻችሁ እነዛን መጽሐፍ ወስደው ቤታችሁ ትንሽዬ መደርደሪያ ሼልፍ ነገር ገዝታችሁ እዛ ቢያዩት የዛ የመጽሐፉ ፍቅር እያደረባቸው ይመጣል። ልጆች ማየት ማለት ማመን ነው።
እና ያንን ማድረግ የምጠቁመው ነገር ነው። ሌላው ልጆች መጽሐፍ ካነበቡ በኋላ ቡክ ሰመሪ፣ ሁለት አይነት እንትን አለ። አንደኛው ቡክ ሰመሪ እና ቡክ ሪቪው ነው። ቡክ ሪቪው ለእነሱ በጣም ይበዛባቸዋል። ክሪቲክ ማድረግ፣ ግምገማ መስጠት፣ መጽሐፉ ይሄ ቢሆን ያ ባይሆን የሚለው እሱ ሃይ ሌቭል ስኪል ይጠይቃል። ልጆቹ ግን ቡክ ሳመሪ ማለት በራሳቸው አባባል አንድ ያነበቡትን ታሪክ በራሳቸው አባባል መጽሐፉ ካለቀ በኋላ በግማሽ ገጽ ሊሆን ይችላል ወይም በአንድ ገጽ ወይም በስዕል መልክ ያንን ነገር አድርገው ዋናው የመጽሐፍ ዋናው አይዲያ ምንድን ሜን አይዲያ የሚባለው ኢቨንቱን ቲሙ ምንድን ነው፣ ጭብጡ የታሪኩ ገጸ ባህሪዎቹ ምንድን ናቸው፣ ደግሞ እዚህ ፕሎት የምንለው ሴራ ወይም የመጽሐፉ ዋናው ሴንትራል ፖይንት ምንድን ነው የሚለውን አጠር አድርገው በራሳቸው ቢጽፉት አንደኛ መጽሐፉን ለማንበባቸው ማረጋገጫ ይሆናል። ሁለተኛ እነሱ ያን በሚያደርጉበት ጊዜ የመጽሐፍ ክህሎታቸውንም እያዳበሩ ይመጣሉ ማለት ነው እና ይሄንም አንድ መታወቅ አለበት ብዬ የምጠቁመው ነገር ነው። ያው በስራ አጋጣሚ ከማየው ነውና ብዙ አሁን እዚያ አገር ተወልደው ያደጉ ልጆቻችን እንግሊዝኛ ቋንቋ አፋቸውን የፈቱ ናቸው። ባይፈቱም በቶሎ ይለምዱታል። ነገር ግን ጽህፈት ላይ ለምሳሌ ትምህርት ቤቶች ዝግጅት ሲደረግ ጽፋቸው አንብቡ ሲባል ብዙ አላይም እኔ የአበሻ ልጆች እና ለምንድን ነው የሚሆነው? እና ወላጆች ራሳችን መጽሐፍ ማንበብ መቻል አለብን። እዚህ ላይ እንደ ምሳሌ ለመጥቀስ ስለ ቤን ካርሰን የሚባሉት ሰው ታውቃላችሁ። ባለፈው አድሚኒስትሬሽን እንትን ነበሩ፣ የሃውሲንግ ኤንድ አርባን ዲቨሎፕመንት ሰክሬታሪ ነበሩ። የጆን ሆፕኪንስ ዩኒቨርሲቲ ኒውሮ ሰርጀን ናቸው። ቤን ካርሰን የታወቁ መጽሐፍም አላቸው እና የእሳቸው እናት ቪዲዮም አለ መጽሐፍም አለ እና እናታቸው ማንበብና መጻፍ አይችሉም እና ግን የንባብን እና የትምህርትን እውቀት በጣም ያከብሩ ስለነበር አብረው የሚሄዱ ጊዜ ጋዜጣው ራሱ ዘግዝቀው ነው የሚይዙት። ግን እሳቸው ያን የሚያደርጉ ልጁ እንዲያነብ ነው። ሌላ ስራ እየሰሩ ልጁን አንብብ ቢሉት ልጁ አያከብረውም ያን ነገር እና እኛም ስልኩን፣ ቲክቶኩን፣ ዩቱቡን ምናምኑን ተወት አድርገን ከላይብረሪ የምንወደውን ርዕስ መጽሔትም ሊሆን ይችላል ጋዜጣም ሊሆን ይችላል ልጆቹን አብረናቸው ያን ማድረግ አለብን። ያን ካላደረግ ልጆቹን የሆነ ነገር የተጠላ ነገር እንዳደረግ ነው። ማንኛውም ነገር በመስራት ነው ማሳመን የሚቻል፣ በቃል ብቻ አይደለም። እየሰራን እነሱ ሲያዩን እኛ የምናደርገው ነገር ያደርጋሉ። ስለዚህ የአማርኛም ቢሆን የተለያዩ መጽሐፍቶችን ከሀገር ቤት በማስመጣትም እዚህም መጽሔትም ቢሆን ኢቭን ስዕሉን እንኳን እያገላበጡ እያዩ እነሱ እንዲያነቡ ማድረግ ያስፈልጋል። ያ ሲሆን እነሱም የንባብን ክብር ይሰጡታል ማለት ነው። በአጠቃላይ ይህን እነዚህ ነጥቦች ነው ዛሬ ለመጠቆም የፈለኩትና ንባብ በጣም ወሳኝ ነገር ነው። የትምህርት ዋናው አካል ነው። የሚያነብ ይጽፋል እና እዚህ ላይ ትኩረት መሰጠት አለበት። እንደዚህ አይነትም ደግሞ የተዘጋጁ መጽሐፍቶችን እየገዛ ለልጆቻችን እንዲያነቡት ማድረግ ያስፈልጋል እና በጣም ጥሩ እድል ነው ዛሬ የተመቻቸው። እንደዚህ በትምህርት ጉዳይ ላይ እየተገናኘ ውይይት ማድረግን ሀሳብ መቃየር ያስፈልጋል እና ለተሰጠኝ እድል እግዚአብሔር ይስጥልኝ። አመሰግናለሁ። በጣም እናመሰግናለን። ጥሩ ገለጻ ነበረ። እኔ በግሌ ተምሬበታለሁ ምን ማድረግ እንደሚገባኝ የንባብ ባህሉን ልጆቻችን እንዲያዳብሩ። በጣም የገረመኝ አርጌውም አላቀው የግል ትንሽዬ ላይብራሪ በቤት ውስጥ ያሉት ነገር በጣም ገርሞኛል እና እንግዲህ የመስቲ ሶስቱ መጽሐፍት የመጀመሪያ ማስጀመሪያዎቻችን ይሆናሉና በጣም ደስ የሚል ሀሳብ ነበር። በመቀጠል ወደዚህ የምትጋብዘው ወይዘሮ ብህል ታፈሰ በፌርፋክስ የህዝብ ትምህርት ቤቶች ማውንት በርነት ሁለተኛ ደረጃ ትምህርት ቤት ውስጥ የሂሳብ መምህርት ናቸው። እሷ ደግሞ መታ አንዳንድ ነገር ትበለን ስለ ልጆቻችን። የአብጊዳን አድናቂ ነበርኩኝ። ዛሬ እድሉ ደርሶኝ እዚህ ፊት ለፊት በእናንተ ፊት መገኘቴ በጣም ደስ ብሎኛል። ያው ለረጅም ዓመት የሂሳብ አስተማሪ ሆኜ ነው ያስተማርኩት። ግን አሁን በዚህ ኮሚኒቲ ውስጥ እየተደረገ ያለውን በቋንቋችን እንደዚህ አይነት መጽሐፎች ተዘጋጅተው ሲቀርቡ እንደው እኔ አሁን እንደ አዲስ ልጅ በወልድ በዚህ ኢንቫይሮንመንት ውስጥ ባሳድጋቸው ላለው የኔ ልጆች አሁን ትልቁ 20 ዓመቱ ነው፣ ትንሹ ገና 12 ዓመት ሆነው። ግን በዚህ ኢንቫይሮንመንት አሁን እነዚህ ትንንሾች እንደሚያድጉት ቢያድጉ ብዬ እምልበታለሁ። ምክንያቱም እንዳለችው እኔም ከኢትዮጵያ ብዙ መጽሐፍ አስመጥቼ ነበር። አንዱም አንብባችሁ የምትነግሯቸው ነገር አይደለም።
ካለው እንግዲህ የዛኔ እንግዲህ ያደግንበት ለምን እንደዛም እንደሆነ አላውቅም። ግን አንድ ነገር እንደ አስተማሪነት ብዙ አመት ደግሞ ሃይ ስኩል ውስጥ ከብዙ አይነት ባክግራውንድ ከመጡ ልጆች ጋር ስሰራ ስለነበር አንድ ትልቅ ኮንሲስተንትሊ ልጆችን ሰክሰስፉል እንዲሆኑ እንደማይሆን መንገድ እንኳን ቢሄዱ ተመልሰው ወደ መጀመሪያው እንዲመለሱ የሚያደርጋቸው የቤተሰብ ሰፖርት፣ አብሮ እናት አባት ልጆቹን ሰፖርት በማድረጉ እንደዚህ ደግሞ በዊኬንዱ በተገኘው አጋጣሚ ልጆቻችንን እኛን ከሚመስሉ አይደንቲቲያቸውን ማንነታቸውን በደንብ ሊያውቁበት በሚችል በእምነትም ይሁን በቋንቋም ይሁን በተለያየ በሚጠቅም በስፖርትም ይሁን ወላጅ አብሮ ከነሱ ጋር እያሳለፈ ልጆቹን የሚያሳድግ ወላጅ ልጆቹንም በትምህርት እየተከታተለ ፓረንት ኮንፈረንስ እየመጣ አስተማሪን እየጠየቀ የሚያደርግ ወላጅ ልጆቹ ሁሌ አይወድቁም። ምክንያቱም ወላጅ ሁሌ ካጠገቡ ሆኖ ይረዳል። በተለይ በአሁኑ ጊዜ ቴክኖሎጂ በጣም ልጆቻችንን አቴንሽን በጣም በወሰደበት ጊዜ ከቴክኖሎጂው ትንሽ ዞር የሚያደርጋቸው መጽሐፍ ነው። ምንም ዲስትራክት ሳይሆኑ እንዲያነቡ ይረዳቸዋል እና በዚህ አይነት መጽሐፎች እየተጠቀማችሁ እንደዚህ አይነትን ፕሮግራም ደግሞ ሰፖርት እያደረጋችሁ እንድትቀጥሉ ኢንካሬጅ ማድረግ ፈልጋለሁ። መጨረሻ መናገር የምፈልገው በእኛ ካልቸር ያልተለመደ ከመጽሐፉ እንዳለችው ወላጅ ልጆቹን በተቻለ መጠን ኢንካሬጅ ማድረግ አለበት። አንተ ጎበዝ ነህ፣ አንቺ ጎበዝ ነሽ፣ አያቅትሽም፣ በርቺ። ጥፋታቸውን ሳይሆን ጉብዝናቸውን እያሳየን እንድናሳድግ። እኔ አሁን 2 ትልልቅ ልጆች አሉኝ እና ከጥፋቴም ነው ማለት ሁሌ የተቆጣን እንዴት ሲት አመጣለህ አንተ እንዲህ ነህ እንዴት እያልኩ አሳድጌ መውደቅም ግድ የለም ይሄማ ነገ ይሻሻላል አንተ እኮ ማለቱ ብዙ ሲያራምዳቸው ስላየሁኝ ወላጆች በተለይ ትንንሽ ልጆች ያሏችሁ ሁሌ ልጆቻችሁን ከምትናገሩት ምንድነው ሴንተንስ ውስጥ ልጆቻችሁን ቢልድ የሚያደርግ ነገር ሁሌ እየተጠቀማችሁ ኢንካሬጅ እያደረጋችኋቸው አሳድጓቸው። በተለይ ወንዶች ልጆች ያሏችሁ በወንዶች ልጆች ዙሪያ ስታዩ ስትመለከቱ ሁሌ ውድቀታቸውን ስፖርትም ቢሆን አንተ ሰነፍ ነህ አትችልም ምንም እንደዛ አይነት ነገር ነው ከጓደኞቻቸው የሚሰሙት። አካባቢያቸው ካለው ትምህርት ቤትም ሄደው ኢንፌሪቲ ፊሊንግ ተሰምቷቸው ነው የሚመጡት እና እኛም ቤት ደግሞ መጥቶ እንዴ አንተ አታነብም ሰነፍ ነህ እንዳሁን እስካሁን ይችል ማለት አትችልም እያልን በኔጌቲቭ ከምንሞላቸው በፖዚቲቭ በቃ ምን ያቅተሃል አንተ እንዲህ ያልክ ይሄ ደግሞ እንዲህ ነው እያልን ሳንደክም ለልጆቻችን በመልካም ኢንካሬጅመንት ፖዚቲቭ ነገር በመናገር ልጆቻችንን እንድናሳድግ አደራ እላለሁኝ። እንዲህ አይነትን ደግሞ ቀናችሁን ሰውታችሁ እሷንም ኢንካሬጅ ለማድረግ ስለመጣችሁ በእሷ ስም በጣም አመሰግናለሁ። ቀጥይበት፣ ቀጥሉበት። እኛም ከሩቅ ሆነን እያደነቅን እንግዲህ ሜቢ ልጆቻችን ወደ እናንተ አቡጊዳ ብለው ጀምረው ቋንቋችንን በደንብ ያውቃሉ። ይህን እድል ስለሰጣችሁኝ አመሰግናለሁ። እሺ ወይዘሮ ብሄል እግዚአብሔር ያክብርልን። የተማርን ነው እንግዲህ አይደለ? ደስ የሚለው በመጽሐፍ ዙሪያ መሰብሰብ ሁልጊዜ እውቀት ይኖራል። የማናውቀውን ነገር ጨምረን ነው የምንሄደው እና እንደ እናት ቁጭ ብዬ እየሰማሁሽ ነው እና የሚኖሩን ክፍተቶች ይኖራሉ አይደል? አንዳንዴ ደክመናል አስጠንተን ምናምን የማያውቅ ሲመስለን ልንቆጣ እንችላለን ምናምን እና በበኩሌ ብዙ እውቀት አግኝቼብሻለሁ እና በድጋሚ አመሰግናለሁ። እናመሰግናለን። እንግዲህ እዚህ ጋር የተደረደሩ ልጆች እያያችሁ ነው አይደል? መጽሐፉ የልጆች መጽሐፍ ስለሆነ ልጆቹ ራሱ እስቲ ይሄን መጽሐፍ አንብበው ሰተናቸዋል። መጥተው ምን ተረዱ፣ ከመጽሐፉ ምን ደስ ያላቸው ነገር አለ፣ ምን ተማሩበት የሚለውን የዛሬ እንግዲህ ቡክ አናሊሲስ የሚሰጡን በልጆቻችን ነው። ዳዊት የ5ኛ ክፍል ተማሪ ነው፣ ዘንድሮ ተመራቂ ነው በአቦጊዳ። ነህሚያ ኤልያስ የ3ኛ ክፍል ተማሪ ነው። ሊያ ገነነው የ3ኛ ክፍል ተማሪ ናት። እነሱን ሳስተዋውቅ በጣም ኩራት እየተሰማኝ ደስ እያለኝ እንደ አንዲት መምህርት በጣም እነሱ ፊት ልነግራችሁ የምፈልገው ዛሬ ታሪካችሁን፣ ባህላችሁን፣ ቋንቋችሁን ስላወቃችሁ ነው
መጽሐፍ እንደዚህ ልትተነትኑልን ቁጭ ያላችሁትና ይሄ ነገር አይወሰድባችሁ። የነገ የኢትዮጵያ ተስፋዎች ናችሁና በጣም ወዳችኋለሁ። ከማን ጀምር? መጽሐፉ ስሙ ሌሎችን ማክበር ነው። የስነ ምግባር መጽሐፍ ነው። እኔ በጣም ነው መጽሐፉን የወደድኩት ምክንያቴ ደግሞ ለዚህ ሀገር የሚኖሩ ልጆች ነው የተጻፈው መጽሐፉ። ቃላቶቹ በጣም ቀላል ናቸው። የተጻፈው በቀላል መንገድ እንዲነበብ ተደርገው ነው የተጻፈው እና ለዛ ነው የምወደው። እንደ ኢትዮጵያ መጽሐፍ ብዙ ኢትዮጵያ መጽሐፍ አንብቤያለሁ ከኢትዮጵያ መጽሐፍ እና በጣም ከባድ ነበረ ለእኔ። ቃላቶቹን አላወቃቸውም፣ ግን የእነዚህ መጽሐፍ ይህ መጽሐፍ በጣም ቀላል ነው ለማንበብ ለዚህ ሀገር የሆኑት እና ሌላ ነገር የምወደው መጨረሻ ላይ የቃል ፍቺ አለ። የማታውቁትን ቃል እዚህ ጋር ያሳያል። ሌላ ነገር የወደድኩት ስዕሎቹ ናቸው። የባህል፣ የሃይማኖት፣ የምግብ የሚያሳይ ነው። በጣም እወድጃለሁ። በጣም ያምራል። ሳሊው ዳንኤል ጌታሁን ነው። መጽሐፉ የሚጀምረው አንድ ልጅ ያነበበ ነው። አንድ መጽሐፍ ስሙ ሪስፔክቲንግ አዘርስ ይባላል። ከዛ አያቱ ትመጣለች። አያቱ ደግሞ ምንድነው የምታነበው ስትለው ያስረዳታል። ከዛ እሷ ኢትዮጵያ እንዴት ሰው ሌላ ሰዎችን እንደሚያከብሩ ትነግሯለች። ኢትዮጵያ ከ80 በላይ ብሔረሰቦች እንዳሉ ትነግሯለች። ባህላቸውን፣ ምግባቸውን፣ አለባበሳቸውን ትነግሯለች እና በጣም አስተማሪ ነገር ነው እና እነሱን ሁሉ ከ80 በላይ ብሔረሰቦች ያላቸው በአንድ ላይ ተሰባስበው ነው የሚኖሩት በፍቅር በአንድነት እና ተከባብረው ነው የሚኖሩት እና ሜን ፖይንቱ ዋና ሀሳቡ ማለት ተከባብረው መኖር ነው። በጣም የተማርኩት ነገር ከዚህ ማንም ሰው ከሌላ ሰው አይበልጥም። ሁሉም ሰው የራሱ ሰው ነው እና በአንድ ሌላ ባህል ቢኖረውም ተመሳሳይ ነው። በማጠቃለያ ይሄ ልብ ወለድ መጽሐፍ ነው፣ ግን አስተማሪ መጽሐፍ ነው። ብዙ ልብ ወለድ ያነበብኩት መጽሐፎች ምንም ብዙ አያስተምሩም፣ ዝም ብሎ ለማዝናናት ነው የተጻፉት። ግን ይሄ ታሪኩም እውነት ባይሆን የእውነት ትርጉም ስላለው ብዙ ያስተምራል እና እኔ የወደድኩት ለዛ ነው። አመሰግናለሁ። ሰላም፣ እንዴት ዋላችሁ? ስሜ ነህሚያ ይባላል። ያነበብኩት መጽሐፍ እችላለሁ ነው የሚባለው። በታሪኩ አንደኛው የተማርኩት በባህል እና በሀገሬ ማፈር ሳይሆን በማኩራት አለብኝ። እንዴት ያን የተረዳሁት በቀን 18 19 እና ገጽ 20 ነው። ሁለተኛው የተማርኩት ከችላለሁ ራሴን ካከበርኩ ሌላ ሰው ያከብረኛል። በእኔ ሀሳብ ይሄ መጽሐፍ በጣም ጥሩ ነበር። ስላዳመጣችሁኝ አመሰግናለሁ። ጤና ይስጥልኝ። እንዴት አደራችሁ? ስሜ ሊያ ገነነው እባላለሁ እና ዛሬ የምቀርብላችሁ የመጽሐፍ ሪፖርት ለንግስት ሳባ መጽሐፍ ነው። ከመጀመሪያ በፊት እንኳን ደስ አለሽ ለመምህር መስታወት ማለት እፈልጋለሁ። በዚህ ቀን 3 ዓመት ቆይቻለሁ ከአቡጌዳ የቋንቋን እና የባህል ተቋም። በእሱ 3 ዓመት የመምህር መስታወት ትልቅ ነገሮች ስታደርግ አይቻለሁ። ለመምህር መስታወት እና ተማሪዎቿ ልዩ ቀን ብቻ አይደለም፣ ለሁላችን ነው እና
እና መጽሐፍ ከያደረገችው ስኬቶች መጨመር ትችላለች። ኢትዮጵያ ብዙ ሰው እና ብዙ ታሪክ አላት። በዚህ መጽሐፍ ጸሐፊ መስታወት የኢትዮጵያ ስሞች በቆንጆ ታሪክ እና ስዕል ገልጻለች። የመጽሐፉ ታሪክ ማኬዳ እና ጥያቄዋ ስሜ ከየት ነው ያገኙት ይካተላል። ከመጽሐፉ ማክዳ የተማረችው ስሟ ከንግስተ ሳባ ነው ያገኙት። እንኳን ሃይማኖታችሁ ከንግስተ ሳባ ጋር አንድ ካልሆነ ለኢትዮጵያ ከሃይማኖት ውጭ ብዙ ነገር አድርጋ ነበር። በዚህ መጽሐፍ ብዙ ነገር መማር እንችላለን። ከስዕሉ እስከ ቃላቶቹ ሁሉን አዲስ ነገር ለአንባቢው ያስተምራል። እኔ ይህ መጽሐፍ ስጨርስ ትልቅ ነገር ነው የሰጠኝ። ሁሉ ነገር ታሪክ አለው እና የራሳችሁ ታሪክ እንዳትረሱ። ስም ወይ ባህል፣ ቋንቋ ወይ ሀገር የተለያየ አዲስ ሰው ይሰራል። በዚህ ቀን በመገኘታችሁ አመሰግናለሁ እና መምህር መስታወት ይህን መጽሐፏ ደስ ብሎኛል። በሚቀጥለው ሌላ አዲስ መጽሐፍ ስትጻፍ እንደገና በሰላም ያገኛል። ሁላችሁም አመሰግናለሁ። ስሜ ራኬብ ጨቦ እና የ11ኛ ክፍል ተማሪ ነኝ። ያው መስሊም በአቡጊዳ ትምህርት ቤት ባይሆንም ማውቃት በቤተ ክርስቲያንም በግል ህይወትም ትልቅ አስተማሪ ናት እና እንኳን ደስ ያለሽ ማለት ፈልጋለሁ። በጣም ወድሻለሁ፣ አከብርሻለሁ። እኔ የደረሰኝ መጽሐፍ እችላለሁ የሚለው ነው እና ላላነበባችሁ ሰዎች ትንሽ ባጭሩ ለመናገር ሀና እና ርብቃ የተባሉ ጓደኞች ነበሩና የነሱ የሁለቱ የቤት አኗኗራቸውና አስተዳደጋቸው ቢለያይም የሀና ከቤተሰቧ ጋር የምትቀራረብ እንዲሁም አያቷ ቋንቋንና ባህልን ያስተማረቻት ነበር እና ሁሌም ደስተኛ በራሷ የምትተማመን ነበረች። ርብቃ ግን ያው በተቃራኒ ሆኖ ዝም ያለች ከቤተሰቧ ጋር ያው ስራም ስለሚሆኑ በደንብ የማይረዳዱ ነበሩና በዚህ ምክንያት ስለ ሀገሯ ስለ ባህሏ ያልተማረች ነበረች እና ይሄ ትልቅ እንቅፋት ነበረ ለሷ። ለምን ሀና ከሷ ይልቅ የምታውቅ ስለነበረች። ግን በመጽሐፍ ውስጥ ሲማማሩ እናያለን። በመጽሐፍ ውስጥ የነበሩት አንዳንድ ግጭቶች ሀና ከቤት ምግብ የቋጠረችውን ትምህርት ቤት አምጥታ ልትበላ ስትል አንድ ልጅ አፍንጫውን ይዛ ያው ተናገረቻት እና ይሄ ነገር ሀና በማንነቷ የተማመነች ስለነበረች ይሄ አልረበሻትም እና በተለይም በራስ መተማመኗን የጨመረ ወላጆቿ ከዛ በኋላ ለባህል ቀን ምግብ በማምጣታቸውና ለሌሎች ልጆች አቅም ሰው የዛኔ ሲወዱት ጊዜ ይሄ ለሀና ጥሩ ነገር ሆነላት እና ወደ መጽሐፉ ስመጣ ይሄ መጽሐፍ በዋናነት የተማርኩት የጓደኛና የቤተሰብ እርዳታና ምክር ምን ያህል የሚጠቅም እንደሆነ እና ምን ያህል እንደሚያጠነክር ከዛ ደግሞ ሌላው ደግሞ በጣም ለማንኛችንም ጠቃሚ የሆነው መልእክት የምናደርገው መጽሐፍ ውስጥ ወደ መጨረሻ ገጽ ላይ የሚለው ማንንም ላያስደስት ይችላል፣ ነገር ግን እኛን ካስደሰተንና ከጠቀመን ሰዎችን ፈርተን መተው የለብንም የሚለው ይሄ የሚያስተምረው እንደዚህ አይነት ሁኔታ እናያለን በዚህ ዘመናዊ ልጆች ላይ ወደ ቡሊንግ ስንመጣ ማለት ነው። እና እሱ እንደዚህ አይነት ነገር በብዙ ልጆች ላይ የሚከሰት እና የምናየው ነገር ነው። ከዛ ይሄ መጽሐፍም ለዛ ችግር ፈቺ ስለሆነ ሁሉም ሰው እንዲገዛው እና በተለይ ህፃናት እንዲያነቡት በጣም እመክራለሁ። በአጠቃላይ መጽሐፍን በጣም ወድጃለሁ እና መስቲ አመሰግናለሁ። እንግዲህ እነዚህ ልጆች የአቦጊዳ ተማሪዎች ናቸው።
እንዲህ እኛ አይደለንም የጻፍንላቸው፣ ራሳቸው ናቸው የጻፉት። ዳዊት እንዳልኩት የ5ኛ ክፍል ተማሪ ነው። የ5ኛ ክፍል ተማሪዎች እስከ ስንት አንቀጽ ነው የተማሩት አይደለ? 6 አይደል? 6 አንቀጽ አዋቅረው ለምረቃታቸው የምረቃ ጽሁፍ እየሰሩ ነው የሚገኙት። ጽሁፍ አደረጃጀት ተምረዋል። በራሳቸው ነው የሚጽፉት። መጽሐፍ በደንብ እንዳያቸው አቀላጥፈው አንብበው ራሳቸው ተረድተውት ነውና እንዲህ የሚቀጥል ትውልድ ሲታይ ደስ ይላል አይደለ? ራሱን የሚያውቅ ማንነቱን የሚያውቅ በታሪኩ የሚኮራ ሀገሩን የሚያውቅ ትውልድ። ይሄ ነው የአቦጊዳም የእኛም መሰብሰብ ዓላማ አንድ እንድንሆን ያደረገው ይሄ ነው። ከእነሱም እንዳየነው ሁለቱም እንዳስረዱን አንዳንዴ ያው ትንሽ ያስፈራላል ትውልድ እዚህ ሀገር ላይ ልጅን ማሳደግ እንደ ወላጅ እፈራለሁ አንዳንዴ እና ግን ልጆች ራሳቸውን ባወቁ ቁጥር ቋንቋቸውን በተናገሩ ቁጥር ታዩባቸዋላችሁ የራስ መተማመናቸው እንዴት እንደሚዳብር። እኔ በግሌ ስለማይ ነው ተማሪዎቼም ላይ ልጄም ላይ እና እግዚአብሔር ይመስገን አቦጊዳ ለዚህ ምክንያት በመሆኑ በጣም ደስ ይለኛል እና በጣም በድጋሚ ብታመሰግኑልኝ ደስ ይለኛል ልጆቼ። ከዚሁ ስሜት ሳንወጣ በመቀጠል የምጋብዝላችሁ ዶክተር እልልታ ረጋሳ ባለትዳርና የ3 ልጆች እናት ስትሆን አንቺ እያልኩ ነው ትንሽ ስለሆነ ስራዋ ትልቅ ቢሆንም በእድሜ ህብረተሰቡን በሕክምና ሙያና በተለያዩ ዘርፎች እያገለገለች ትገኛለች። በቤተክርስቲያን የጀመረችውን የህብረተሰብ አገልግሎት በመቀጠል በመሰረተችው የህብረተሰብ መገልገያ አኩኩሉ ፋሚሊ መድረክ ባለፉት 3 ዓመታት ጀምሮ አገልግሎትን እየሰጠ ይገኛል። መረጃም በአማርኛ በእንግሊዝኛ በሰፊው እንዲዳረስ እየሰራች ትገኛለች በትጋት። በተጨማሪም የ1ኛና የ2ኛ ደረጃ ተማሪዎችን ትምህርት በማስጠናት ሁለገብ እውቀትን በመገንባትና ትምህርታዊ ጉዞ በመጓዝ ልጆች ጠቅላላ እውቀታቸውንና የሙያ እድገታቸውን እንዲገነቡ እየሰራች ያለች እንስት ናት። እሷን ወደ መድረክ ጋብዛለሁ። እንደምን ዋላችሁ? አሜን። በዚህ ፕሮግራም ላይ ስለተጋበዝኩኝ በመጀመሪያ ወይዘሮ መስታወት ፈለቀን እንኳን ደስ አለሽ እያልኩኝ አመሰግናለሁ። አብሮች የሚያገለግሉትንም መምህራን፣ የመምህራን ረዳቶችን ከልብ ነው የምናመሰግነው። ልጆችን ማሳደግ፣ ማስተማር፣ ማነጽ ቀላል አይደለም። በሁለት ባህል፣ በሁለት ቋንቋ ሁለቱ ጫፍ ላይ ያሉ ባህላት ናቸውና በዚህ በመሳተፌ በዚህ ፕሮግራም በመገኘቴ እንኳን ደስ አላችሁ እያልኩኝ እንግዲህ ወደ ንግግሬ እገባለሁኝ። የዛሬው የመጽሐፍ ምርቃት ሁሌም በህይወቴ ወርቃማ ብዬ የማስታውሰውን ትዝታ አስታውሰኝ። ከብዙ ዓመታት በፊት ነው። ቀኑ ብራ በሆነበት የአንድ ቅዳሜ ቀን እኔና ልጆቼ ቁርስ በልተን እንደጨረስን በኩሽናችን ጠረጴዛ ላይ ቁጭ ብለን ፊደል እንቆጥራለን። ልጆቼ ከሀ እስከ ፐ ፊደላት ጻፉ አልኳቸው። እነሱም ማሚ የፊደላቱ ቁጥር ምን ነው በዛ አሉኝ። እኔም ልጆቼ እንደ እንግሊዝኛ ፊደላት ሳይሆን የአማርኛ ፊደላት እያንዳንዳቸው 6 የቤተሰብ አባላት አላቸው። ሀ፣ ሁ፣ ሂ፣ ሀ እያልኩኝ ከሀ እስከ ፐ በየጊዜው አስተምራቸው ነበር። ደጋግሜ ያስቆጥራቸው ነበር። በዚያን ጊዜ በቂና ብቁ የሆኑ የአማርኛ ማስተማሪያ መጽሐፍ ባልነበሩት ወቅት በተቻለኝ አቅም ቋንቋዬን ሳስተምር ማንነታቸውን፣ ባህላቸውን፣ በራስ መተማመናቸውን እየገነባው እንደሆነ አስታውሳለሁ። ልጆቻችን ቋንቋና ባህላቸውን ሲማሩ ከየት እንደመጡ ወዴትም እንደሚጓዙ በግልጽ ያውቁታል። በዚህን የህብረተሰብ አገልግሎት ረገድ አቦጊዳ የቋንቋና የባህል አገልግሎት ትልቅ ጠቀሜታ አለው። ትልቅ ሚና እየተጫወተ ነው። በተለይ ደግሞ የዛሬው የመጽሐፍ ምርቃት በቤታችን የምንጠቀምበትን የቋንቋና የባህል ማስተማሪያ መጽሐፍ የማግኘት ችግር ይቀርፍልናል። መጽሐፍቱ ከሌሎቹ መጽሐፍት ለየት የሚያደርጋቸው በዚህ ሀገር ተወልደው ላደጉ ልጆቻችን የተዘጋጁ በመሆናቸው ነው። የአሜሪካ ማህበረሰብና የኢትዮጵያዊ ባህል ከቋንቋ ጋር አጣጥሞና አዋህዶ ልጆቻችንን የማስተማር አቅማቸው ከፍ ያለ ነው። ቋንቋና ባህልን በማስተማር ረገድ አቦጊዳ የቋንቋና የባህል ትምህርት ቤት በክፍል ውስጥና ከክፍል ውጭ እንደዚህ የመማሪያ መጽሐፍትን
በማሳተም ስራ ሊመሰገን ይገባል። ማህበረሰባችን በዚህ አገልግሎት መጠነኛና አበረታች ስራዎችን እየሰራ ቢሆንም ካለው የአገልግሎቱ ፍላጎት አንጻር ብዙ ስራ እንደሚጠበቅብን ግልጽ ነው። ዛሬ ያልገነባ ነው የቋንቋና የባህል እንዲሁም የማንነት ስራ ልጆቻችንን ነገ ላይ ለሚደርስባቸው የማንነት ቀውስ ዋነኛ ምክንያት ነው። ማህበረሰባችን ጋር ልጆቻችን ይህንን የማንነት ጥያቄ ለመመለስ ከማይመስሏቸው ማህበረሰብ ጋር መቆራኘታቸው የሚያስከትለው የጤና በተለይ ደግሞ የአእምሮ ጤና መቃወስ፣ የባህል መቃወስ ትልቅ ተጠቃሽ ነው። ማንነት ሌሎችን እና የሌሎችን ቋንቋ በመምሰል በአጥፊ ስራ ላይ በመሳተፍ አይገነባም። ማንነት ሌሎችን ለመምሰል ሐሽሽ በማጨስ አይገነባም። ማንነት የሌሎችን ቋንቋ አግንኖ በማወቅና በማስተማር አይገነባም። ማንነት የራስን ቋንቋና ባህል በማወቅ ግን እንደ አቦጊዳ የቋንቋ ባህልና ትምህርት ቤት በማስተማር ይገነባል። የኛ የሆነውን ቋንቋና ባህልና ማንነት ለዚህና ለመጪው ትውልድ የማስተማር ግዴታ ልጆቻችን ቋንቋንና ባህልን እንዲሁም ከባህል ቀውስ የመታደግ ግዴታ የዛሬ የኛ ድርሻ ነው ማለት ነው። የተከታዩ ትውልድ ጥያቄ በተለይ ደግሞ እኔ ማን ነኝ ሁ አማይ የሚለው ጥያቄ ለመመለስ በዛሬው ትውልድ ላይ ጠንክረን ልንሰራ ይገባል። ኢትዮጵያዊነትን ዛሬ ብቻ ሳይሆን ወደፊትም እንዲቀጥል እንደ ዛሬው እንደ መጽሐፍ ምርቃ ያለ ስራ ያስፈልገናል። በመጨረሻም እነዚህን መጽሐፍት በመጻፍ በማረም በማሳተም ስራ ላይ ለደከሙት ለወይዘሮ መስታወት ፈለቀና ለአቦጊዳ ቋንቋና የባህል ትምህርት ቤት መምህራን እንዲሁም ረዳቶቻቸው ልባዊ ምስጋናን ላቀርብ እወዳለሁ። ቋንቋና ባህልን ማስተማር እንደገለጽኩላችሁ ነው። ኢትዮጵያ ሄድን። ለምንድን ነው ኢትዮጵያ መሄድ ያስፈለገን? አላማው እዚህ ቁጭ ብለን ኩሽና ጠረጴዛ ላይ የተማርነው፣ ቤተክርስቲያን የተማርነው፣ በማህበራዊ አገልግሎት፣ በኢትዮጵያን ፌስቲቫል፣ በሌሎችም የተማርነውን ሁሉ በተግባር ማሳየት ትልቅ ነገር ነው። ስለዚህ የት ሄድን? ሀገራችን ኢትዮጵያ። ሀገራችን ኢትዮጵያ ስንሄድ አዲስ አበባ የቆየነው 10 ቀን ብቻ ነው። አላማ ነበረኝ፣ እግዚአብሔር ይመስገን። ከአዲስ አበባ ውጭ ነው ይዣቸው የሄድኩት። የት ወሰድሻቸው ብትሉኝ ላሊበላ፣ ጎንደር፣ ደቡብ፣ አርባ ምንጭ፣ አዋሳ፣ ይርጋለም፣ ሌሎችም ቦታ ወሰድኳቸው። ብዙዎቹ ሃይማኖታዊ ተቋማትን መጎብኛት ቢሆንም እንደምታውቁት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከባህሏና ከቋንቋ ከታሪኳ ጋር ከኢትዮጵያ ጋር የተቆራኘች ናት እና ስንጎበኝ ላሊበላ የሆነውን ላጫውታችሁ። ልክ እንደደረስን እኛ የተለየ አይደለም መልካችን። ይሄ ነገር ይሰማል? ኦኬ። የተለየ አይደለም መልካችን። መልካችንን ለይተውታል። ግን እዛ ስንደርስ የእንግሊዝኛ አስተርጓሚ ይዛችሁ ነው ከአሜሪካን የመጡት ተባለ። አረ ልጆች የአማርኛ ያወራሉ አልኳቸው። የለም በጣም ጎበዝ አለ፣ እንደውም ከአጥኚዎች ጋር የሚሰራ እንግሊዝኛ ተናጋሪ። እሺ መጡ፣ አስተርጓሚው መጡ። እሱ ይሻላል ተባለ። አንደኛው ተመረጠ ማለት ነው። ይሄም የተደረገው ትግራይም ነው፣ መቀሌ ውስጥ እንደዚህም ተደርጓል። እና ከዛ እንደደረሰ በእንግሊዝኛ መናገር ጀመረ። ልጆቼ በአማርኛ ይመልሱለታል፣ እሱ በእንግሊዝኛ ይናገራል። ወንድሜ አትድገም፣ በአማርኛ አውራው አልኩት እና ፈትፍቶ ታሪኩን በአማርኛ ሲያወራ እኔ እሱን ከማየት ልጆቼን ነበር ማየው። እያየው ግን አምላኬን እያመሰገንኩ ነበረ። ያቺ ኩሽና ጠረጴዛ ላይ የተጀመረ ስራ፣ ያቺ ቤተክርስቲያን ውስጥ የተጀመረ ስራ፣ ያቺ አቦጊዳ ባህልና የቋንቋ ትምህርት ቤት ውስጥ የተጀመረ ስራ አገር ቤት ሄደው ከማንነታቸው ጋር እንዲገናኙ ረድቷቸዋልና ለካ ትልቅ ስራ እየሰራን ነው። ቋንቋ ማስተማር ባህልን ማስተማር ነው፣ ሃይማኖትን ማስተማር ነው፣ ማንነትን መገንባት ነው። እነዚህ ልጆች ከየት እንደመጡ ወላጆቻቸው ከየት እንደመጡ ታሪካቸው የነ ሚኒሊክ የነ አፄ ቴዎድሮስ የሌላውም እንደሆነ በትክክል ያውቃሉ ማለት ነው። ወደ ደቡብ ልሰዳችሁ፣ ወደ ሐዋሳ እየሄድን ነው። የሻሸመኔ ሎንችና ላይ የክፍለ ሀገር አውቶቡስ ላይ ተጭነናል። በአውሮፕላን ወይም በሌላ መሄድ እችላለሁ፣ ግን ህብረተሰቡ ማግኘት ፈልጋለሁ እና እዛ ቁጭ ብለን ሰው ለወጥ ስላሉበት በእንግሊዝኛ ይሞክራል፣ በሌላም ቋንቋ ይሞክራል። ግን እነሱ በአማርኛ ነው የሚመልሱት እና ግርም አለኝ። ልጆቼ በአማርኛ ሲመልሱ እነሱ በእንግሊዝኛ ሲያወሩ መጨረሻ ላይ የማስታርቀው እኔ ነኝ።
እና ወላጆች እዚህ ሀገር የማየው ልጆች ስታገኙ በአማርኛ አውሯቸው። ይከብዳችሁ ይሆናል መጀመሪያ ላይ፣ ግን እየገነባችሁ ነው። በማግስቱ በሶስተኛው በሌላውም ቀን ስታገኟቸው ልጆቹ አማርኛ ነው የሚያወሩት። ያ ነገር እዚህም አለ ማለት ነው። አይዟችሁ፣ በርቱ። ትልቅ ስራ እየተሰራ ነው። ይበልጥ ጠንክረን እንስራ እላለሁ። አመሰግናለሁ። እሺ፣ እንደምን አደራችሁ፣ እንደምን ዋላችሁ። ታፈሰ ወርቅ እባላለሁ። እንግዲህ ዛሬ ጤና ይስጥልኝ ወንድሞች፣ እህቶች፣ ዘመዶች፣ ሁላችሁም ቤተሰቦች በሞላ በዚህ ደስ የሚል ፕሮግራም ላይ በመገኘታችሁ በጣም ደስ ብሎኛል። እኔም ያው መስተዋት ስትጋብዘኝ በጣም ደስ ብሎኝ እንደው ያው ታውቃላችሁ የኛ የማህበረሰባችንን ነገር 10 ግራጁዌሽን ነው ያለውና እዛ ላይ እንደው ትንሽም 5 ደቂቃም ብትሆን እዚህ መጥቼ ደስ እንዳለኝ ደስታዬ መግለጽ አለብኝ ብዬ ነው የመጣሁትና እንግዲህ እኔ አሁን ዛሬ አማርኛ ላስተምር አይደለም፣ እንዴት እንደምትማሩም ለመናገር አይደለም የመጣሁት። ግን በቃ እሷ የምትሰራው ስራ በጣም ለማህበረሰባችንና ሌላም ደግሞ ለዚህ ሀገር ሰዎችም እንዴት ጠቃሚ እንደሆነ እና ደስ ስላለኝ አሁን እንግዲህ እሱን ለመናገርና እሱን ለመግለጽ ነው የመጣሁት እና ያበረከተችው ስጦታ በጣም ትልቅ ስጦታ ነው። የስራ ውጤቷ እኔ እንጃ። እኔ በጣም እንግዲህ ልጆችን ማስተማር ብቻ ሳይሆን በጣም ብዙ ነገር ምን ያህል አእምሮን እንደሚያነቃቃ እንደሚገነባ ታውቃላችሁ እንግዲህ የንባብን ነገር እና ፈጠራዋ ደግሞ ብዙ ነገር እንደሚያነቃቃ ሌላም ነገር ለመስራት እንግዲህ ሁላችሁም እየተባበርን የተሻለ ነገርም ለመስራት እንደሚያነሳሳ እኔ በጣም ነው ደስ ያለኝ። ያው እንግዲህ ወደፊት እንግዲህ ወደ ሃይ ስኩልም እንመጣለን ብለናል። ከኮሌጅ ወደ ታች ከታች ወደ ላይ ሳይሆን ከላይ ወደ ታች ልንመጣ ነው። እንግዲህ ወደፊት ወደ ቨርጂኒያም ወደ ሜሪላንድም ለማስተማር እያሰብን ነው እና እንግዲህ እንደ እግዚአብሔር ፈቃድ እና እንግዲህ መጽሐፍ የልጆች መጽሐፍ ለመጻፍ አንድ ሰው ብዙ እውቀት መኖር አለበት። ማለት ያንን ልጆችን ዓለምን እንዲያዩ የምናደርግበት መንገድ ስለሆነ በጣም ብዙ ጥናት ያስፈልገዋል። ዝም ብሎ የሚደረግ ነገር አይደለም እና በቃ ብዙ ነገሮችን ማወቅ ያስፈልጋል፣ ርህራሄ ያስፈልጋል እና ይሄንን ሁላ አካታ ታሪኮችን በደንብ ማወቅ ያስፈልጋል። ምክንያቱም አሁን አንዳንድ ቦታ እንደምናየው የተሳሳተ ታሪክ ስለሆነ የሚጻፈው እሱን ሁላ ለማስተካከል እሱን ሁላ ማወቅ ያስፈልጋል እና እሱን ሁላ ግንዛቤ ውስጥ አስገብታ ያው እንግዲህ ስራዎቿን አቅርባልናለች እና በጣም ደስ ብሎናል። የልጆችን ፍቅሯን ታሪክን ማወቋን በቃ እንደው ለሀገሯ ያላትን ስሜት ያው በመጽሐፏ ላይም ማየት እንችላለን እና አስተዋጽኦ ቀላል አይደለም፣ በጣም ትልቅ ነውና ደስ ብሎኛል። እኔ በርቺ እላለሁ፣ ከጎንሽ ነኝ እላለሁ። እኔ ዛሬ እንግዲህ የእሷ ቀን ነው፣ ስለዚህ ስለ እሷ ነው ማውራት የምችለው እና የምትሰራው ነገር ቀላል አይደለም እና ወደፊት እንግዲህ ተጨማሪ መጽሐፎች ስትጽፍም እንመጣለን። ያው በቅርብ ጊዜ ያው እንግዲህ እንደ እግዚአብሔር ፍቃድ ደስ ብሎኛል እና ደስ ስላለኝ ስሜቴን ለመግለጽ ነው የመጣሁት እና አመሰግናለሁ። እሺ፣ ታፈሰ ወርቅን በጣም እናመሰግናለን። እንደናንተ ያለውን ሰው ያብዛልን ነው የምለው፣ ትውልድን የሚያስቀጥል። የለበሹ ራሱ ደስ ሲል ፊደላቱን ነው። እንግዲህ ከአማርኛ ከተነሳ ማውራቴን አላቆምም፣ ቋንቋ ከተነሳ። ምክንያቱም ያው የአንድ ማህበረሰብ መሰረት ነው አይደለ? ቋንቋ ከመግባቢያም ባለፈ ብዙ ጊዜ ልጆቼን ተማሪዎቼን ማለት ነው ልጆቼን የምለው ሳስተምራቸው አንደኛ ቋንቋ መማር ያለባችሁ ብዙ ታሪኮቻችን በውጭ ዜጎች ነው የተጻፉት እና ብዙ ጊዜ ደግሞ ተሸናፊና አሸናፊ ሲጽፍ ይለያያል አይደል? በተሸናፊ የተጻፉ መጽሐፎችን አንብቦ ያደገ ትውልድ ጥሩ አይመጣም እና የራሳችን ሰዎች የጻፉት የራሳችን የታሪክ ምሁራን የጻፉልንን መጽሐፍ ለማንበብ አማርኛ ማወቅ አለባችሁ ላለው እና እግዚአብሔር ይመስገን ተሳክቶልናል። ልጆቻችን እያነበቡልን ነው እና እዚህ ላይ ደግሞ የመስቲ መጽሐፍቶች ሲጨመሩ በጣም ደስ ይላልና ዛሬ ቃል እንድትገቡልኝ የምፈልገው ቅድም እንዳልኳችሁ የተወሰነ ቃል በቀን ከልጆቻችሁ ጋር ማውራት ብትጀምሩ
አቦጊዳ የተቋቋመበት በሳምንት አንድ ቀን ነው ልጆቹን የምናገኘው። የሆነ ትንግርት ወይ ሚራክል አንሰራም። ልጆቹን ወይውን ነው የምናሳየው፣ መንገዱን ነው የምናሳየው። እና ብዙ ጊዜ ያው ወላጅ ምን ይላል እሱ እኮ ይሰማል ግን አያወራም። በጣም ደስ አይለኝም እንደዛ ሲባል እና ከሰማ ያወራል። ልጅ ደግሞ በደንብ ይችላል። እና እኛንን እያጠበብን ያለ ነው የልጆቹን ነገር አይችሉም በማለት ቅድም እህታችን ስትናገር ነበራል። አይችልም ካለን ሁሌ አይችሉም አይደል? ስለዚህ ዛሬ እስቲ ስትገቡ እንደው መምህርት እስከ ዳር ይችላሉ ብላለችና ብላችሁ ጠብ ጠብ አድርጉባቸውና ትደነቃላችሁ። ልጆች ታሪካቸውን ማወቅ አለባቸው። የተሳሳተና የውሸት ትርክት ነው ለዚህ ለአሁኗ ነገር እየዳረገን ያለውና ታሪካቸውን ማወቃቸው ለነገዋ ኢትዮጵያ በጣም ተስፋ ነውና በቤታችን አደራ የምላችሁ ነገር የእኛን ስሜት ይቺን ኢትዮጵያ አናጋባባቸው እባካችሁን። እንደ አስተማሪ ክፍል ውስጥ ብዙ የምንሰማው ነገር አለና ቤት ውስጥ እንደው እቺ ፌስቡካችሁን ምናምናችሁን ልጆቹ እንዲሰሙ ባታረጉና የዛ ነጸብራቅ ክፍል ውስጥ እናያለንና ያ ነው ተደማምሮ ልጆቹ ላይ ተጽዕኖ እየፈጠረ ያለውና ለነሱ ፍቅርን ለነሱ አንድነትን ተስፋን ብቻ ብናወርስ እኛ ጋር ቢበቃ ጥላቻው ይሄ ከመጽሐፍ ውጪ እንዳንድ እህት የምናገረው ነውና አደራ ለማለት ወዳለሁ። ከዚህ ካቆየናችሁ እዚህ መሶብ ውስጥ ያለውን ነገር ይፋ ብናወጣው እሳ መስዬ ልብሽ እንዴት ነው? ብዙ የለፋችበት። አዎ በደንብ እንግዲህ የለፋችበት ለኛ ደግሞ ለሰው አንድ ጠብ ያደረገችልን ነውና መስዬ በድጋሚ እንኳን ደስ አለሽ፣ እንኳን እግዚአብሔር ለዚህ ቀን አበቃሽ። ነገ ደግሞ በነገራችን ላይ ያልታተሙ 22 መጽሐፍ የጻፈች ሴት ናት እና ቀላል ሴት እንዳትመስላችሁ። ቀጥታ ወደ መጽሐፉን በይፋ ወደ መመረቅ ነው የምንገባው። መስቲ በዚህ ባለቤትሽ እናትሽ ቢገኙ ደስ ይለኛል። ጥቂት ከማለትሽ በፊት ይሄ መሶብ እንዲከፈት ስለፈለኩኝ ነው። መስቲ እግዚአብሔር በልብሽ ያለውን ሀሳብ የበለጠ እንድታረጊው እንዲያሰፋሽ ምኞቴ ነው። እንደ አንዲት እህት እንደ አንድ አብሮሽ እንዳለ ሰው ውስጥሽ ያለችውን ኢትዮጵያ እንድታያት ናፍቃለሁ። በጣም ውስጥሽ አውቃለሁ ብዙ የሚያስተሳስሩን ነገሮች አሉ። ማለት ኢትዮጵያ ከአንድ ሃይማኖት ከአንድ ቋንቋ በላይ ናት እና ያቺን ኢትዮጵያ አይተሻት እግዚአብሔር እንዲያሳይሽ ቀኑን እንዲያመጣው እግዚአብሔርን ለምነዋለሁ። ሶስታችሁም በጓራ ብትከፍቱልንና ከዛ ስሜታችሁን ብታጋሩን። ኧረ እልልታ ጭብጨባ። የመስቲ መጽሐፍ በይፋ ተመርቋል። እንደምን ዋላችሁ? እግዚአብሔር ይመስገን። እኔ መስቱን እንዴት ብዬ ገልጻታለሁ? ልጄ በእውነት ሁሉን የሰጣት ናት። አእምሮዋ ክፍት ነው። እግዚአብሔር ይመስገን። መድኃኔዓለም የተመሰገነ ይሁን። አሁንም እጥፍ ድርብ አድርጎ ሀሳቧን ያሳካላት፣ ምኞቷ እንዲሁ እንዳይቀር እግዚአብሔር ያስፈጽማት ነው የምለው። እግዚአብሔር ምኞቷን ሁሉ ያስፈጽማት፣ ያሰበችው ሁሉ ያሳካላት። የዘወትርም ጸሎቴ ይሄ ነው። እግዚአብሔር ይመስገን። ትልቅ ደረጃ ያድርስልኝ። ለዚህ ቀን ላደረሰን እግዚአብሔር የተመሰገነ ይሁን። ናርዲ ያው ብዙ የመስራት አቅም ያላት እንደሆነች ሁላችንም እናያለን፣ ወደፊትም የምናየው ነው። እኔ መስቲን ናርዲ ነው የምላት። እንግዲህ ቅርታ ናርዲን ሳቃት ጀምሮ በቃ አቅም እንዳላት ያየኋት እንዳወቅኳት ነው። እንደውም ብዙ ማድረግ ትችላለች። በትውቃችን ወቅት እንደውም ግጥም እየጻፈች የምታነብልኝ ልጅ ነበረች እና ወደፊት እንግዲህ የመጽሐፎቹ እነዚህ የተወለዱት በደንብ እያለቁና ደግሞ የግጥም መጽሐፍ ደግሞ ጽፋ እንደምታነብልን በዚህ አጋጣሚ መጠቆም እፈልጋለሁ። እግዚአብሔር ያክብርልን። ጎበዝ፣ በርችልኝ። እወድሻለሁ።
መሲ መጽሐፍ እንደሚመረቅ አንድ የተረዳ ሰው ስልኬን አፈላልጎ ደወለልኝ እና መስቲን ምንድን ነው የሚባለው ሰርፕራይዝ ምን ነበረ ድንገቴ ፈንጠዝያን የተባለው አለን ብለው ከሌላ ስቴት ነው የሚደወለው ነው። ሄሎ ዲያቆን ይሰማውታል? ዲያቆን ፍሬ ይሰማኛል። እናንተ ይሰማችኋል? አዎ ይሰማናል። እሺ፣ በቅድሚያ እንግዲህ እህቴ መስታወት እንኳን የመጽሐፍት ልጆችን ለመገላገል አበቃሽ፣ እንኳን ደስ ይለሽ ማለት ፈልጋለሁኝ። ዲያቆን ፍሬው ሰይፉ እባላለሁ ከዳላስ ቴክሳስ። መቀመጫውን ዳላስ ቴክሳስ ያደርገው አድዋ የባህልና የታሪክ ህብረት ለዚች ጠንካራ ሴት ለምትሰራው ስራ ለምታከናውነው መልካም ነገር አንድ ሰርፕራይዝ ስላለው ነው እንግዲህ ይህን ስልክ የደወልኩት። ተቋማችን አድዋ የባህልና የታሪክ ህብረት በሰሜን አሜሪካ የኢትዮጵያን ባህል፣ ታሪክ፣ ቅርስና ቱሪዝምን እዚህ አሜሪካን ሀገር ተወልደው ላደጉ ልጆች ለማስተማር የተቋቋመ ነን ፕሮፊት ኦርጋናይዜሽን ነው። እኔ ደግሞ የተቋሙ መስራችና ፕሬዚዳንት ነኝ። እንግዲህ ተቋማችን ከሚያከናውናቸው ነገሮች መካከል አንዱ ደግሞ በዚህ ዘርፍ የላቀ ስራ ለሚሰሩ፣ ለሚያከናውኑ፣ አርአያነት ያለው ተግባር ለሚፈጽሙ ግለሰቦችና ተቋማት በየዓመቱ የሚሰጠው የአርአያ ሰው ሽልማት የሚባል ዓመታዊ ትልቅ ሽልማት አለ። ስለዚህ እንግዲህ አቦጊዳ የባህልና የቋንቋ ተቋም ላለፉት 7 ዓመታት በታላቅ ትጋት ይልቁንም እህቴ መስታወት ከባልደረቦቿ ጋር በመሆን እንደ ማህበረሰብ በዚህ በውጭ ዓለም ስንኖር ያለብንን ትልቅ ክፍተት ለመሙላት ባህልን፣ ቋንቋን፣ ታሪክን ለማስተማር አቦጊዳ የባህልና የቋንቋ ተቋም የሚባል አቋቁመው ከፍተኛ የሆነ ስራ ሲሰሩ መቆየታቸው እንግዲህ ለዲኤምቪ አካባቢ ነዋሪዎች እንግዳ አይደለም። እኛም ደግሞ ላለፉት 7 ዓመታት ይህንን ተቋም የሚያከናውናቸውን ተግባራት በቅርበት ስንከታተል ነበር። በመሆኑም ዘንድሮ ኦገስት 30 ለ9ኛ ጊዜ በሚከናወነው 9ኛው የአርአያ ሰው ሽልማት ላይ ተቋሙ አንድ ሰርፕራይዝ እንግዲህ ለመስራቿም ለዳይሬክተሯም እንዲሁም ለአቦጊዳ የባህልና የቋንቋ ተቋም መላው ክሮዎቹ ጭምር አንድ ሰርፕራይዝ አለው። እሱን በንባብ ነው የማሰማው። የአርአያ ሰው ሽልማት ይላል። እናቀዳድማለን እንጂ አናወዳድርም። የተሸላሚ ማሳወቂያ የክብር ደብዳቤ ለምናከብረው አቦጊዳ የቋንቋና የባህል ተቋም የአርአያ ሰው ሽልማት መቀመጫውን በሰሜን አሜሪካ ዳላስ ቴክሳስ ያደረገ ባህል፣ ታሪክ፣ ቅርስና ቱሪዝም እንዲሁም ለኢትዮጵያና ለኢትዮጵያውያን አርአያነት ያለው ስራ ለሰሩና በመስራት ላይ ለሚገኙ ኢትዮጵያውያን ግለሰቦችና ተቋማትን ለማብዛትና ሌሎች አርአያ የሚሆኑ ተተኪዎችን ለማብዛት ዓላማው አድርጎ በአድዋ የባህልና የታሪክ ህብረት የተቋቋመና ከ2006 ዓመተ ምህረት 2014 ጀምሮ ሽልማት በመስጠት ላይ የሚገኝ ተቋም ነው። የዘንድሮ የ2017 ዓመተ ምህረት 9ኛው የአርአያ ሰው ሽልማት ቅዳሜ ነሐሴ 24 ቀን 2017 ዓመተ ምህረት ሳተርዴ ኦገስት 30 2025 በቨርጂኒያ በታላቅ ድምቀት ይከናወናል። በመሆኑ በአርአያ ሰው ሽልማት ውሳኔ መሰረት ተቋሙ አቦጊዳ የቋንቋና የባህል ተቋም በሰሜን አሜሪካ ዲኤምቪ አካባቢ በተለያዩ የዕድሜ ክልል የሚገኙ የኢትዮጵያ ልጆች የሀገራቸውን የኢትዮጵያን ባህል፣ ታሪክ፣ ቅርስና ቋንቋ እንዲያውቁ ለሚያደርገው ከፍተኛ ጥረትና
የመላው ጥቁር ሕዝብ ድል የሆነውን የአድዋን የድል በዓልን በመዘከር ታሪኩን የሚያውቅ ብሎም በማንነቱ የሚኮራ ትውልድ ለማፍራት ላበረከተውና ለሚያበረክተው ከፍተኛ የሆነ አስተዋጽኦ እና አርአያነት ያለው ተግባር የ9ኛው የአርአያ ሰው ሽልማት በባህል ዘርፍ ተሸላሚ መሆኑን ስናበስር ይሰማናል። ይህ ሰርፕራይዝ እንግዲህ በዛሬው 3 ልጆች ወልዳ እናንተ እንድትመርቁላት በዚህ በተዘጋጀችበት ሁኔታ እናንተም በመደገፋችሁ ነውና አቦጊዳ ለዚህም ክብር የበቃው። አቦጊዳን በምትችሉት ሁሉ የምትደግፉትን በዚሁ አጋጣሚ ልባዊ ምስጋናችንን እያቀረብን እንግዲህ በብዙ ድካም በብዙ ጥረት ተቋሙ እዚህ ደረጃ እንዲደርስ ዋጋ እየከፈለች ያለችው እህታችን መስታወትና መላው የአቦጊዳ የባህልና የቋንቋ ተቋም አባላት፣ ሰራተኞች፣ አስተማሪዎች ሁላችሁንም በድጋሚ እንኳን ደስ አላችሁ ማለት እወዳለሁ። በጣም ደስ ብሎናል። እንኳን ደስ አለሽ በድጋሚ መስለኝ። ዲያቆን ፍሬው እግዚአብሔር ያክብርልን። እሺ፣ እንደምን አላችሁ? እንኳን ደህና መጣችሁ ሁላችሁንም። በቅድሚያ እንግዲህ በዚህ ትውልድን በማቅናት ስራ ውስጥ እንድሳተፍ እድሉን ስለሰጠኝ እኔ ችዬ ሳይሆን እሱ ብርታት ድጋፍ እየሆነ በተለይ ላለፉት 7 ዓመታት በርካታ ነገሮችን እያሳለፈ የማይታለፉ ነገሮችን እያሳለፈ እዚህ ያደረሰኝ አምላኬን እግዚአብሔርን አመሰግነዋለሁ። እንግዲህ የአንድ ሰው ውጤት የአንድ ሰው ህይወት የብዙ ሰዎች ውጤት ነው ብዬ አስባለሁ። ሁላችንም እዚህ ለመድረሳችን ብዙ የተከፈሉልን መስዋዕቶች አሉ። ከወላጆቻችን ጀምሮ ጎረቤቶቻችን፣ መምህራኖቻችን፣ የስራ ባልደረቦቻችን እንዲሁም ደግሞ የትዳር አጋራችን እኛ እዚህ ለምንደርስበት ወይም ላለንበት ህይወት ብዙ አስተዋጽኦ ያደረጉ ናቸውና ዛሬ እግዚአብሔር ፈቃዱ ሆኖ እነዚህን 3 መጽሐፎች ሳስመርቅ ብቻዬን አይደለም ለማለት ነው። የብዙ ሰዎች ውጤት ነው የሚለውን እንድታውቁት ነው። ብዙ ስለ መጽሐፉ ላወራ አልችልም። ያው ቅድም እንግዲህ ልጆቻችን በጥሩ አማርኛ ቆንጆ አድርገው መጽሐፉን ተንትነውልናል እና ብዙ ብዙ ጊዜ መጽሐፍ ያው ሲመረቅ በአዋቂዎች ነው የሚቀርበው። ይሄ መጽሐፍ ግን ሲዘጋጅ ዓላማውን በተለይ እዚህ ሀገር የተወለዱ ልጆች ቅድም ብዙዎቻቸው እህቶች ወንድሞቼ ሲናገሩ እንደነበረው ከኢትዮጵያ የሚመጡ መጽሐፎች እዚህ ሀገር ለተወለዱ ልጆች ትንሽ ያዝ ሲያደርጋቸው ምናልባት መረዳት ሊችሉ ይችላሉ፣ ግን የንባብ ፍቅራቸውን ወይ ንባብ ክህሎታቸውን በደንብ እንዲያሳድጉ ድጋፍ አያደርግላቸውም ሁላችን እንደምናውቀውና የዚህ መጽሐፍ መታተም ዋና ዓላማውም እዚህ ሀገር የተወለዱ ልጆች በደንብ በሚያውቁት የኑሮ ሁኔታ ቃላቶቹ በጣም ቀላል ሆነው የተዘጋጁ ስዕሎቹ የራሳቸውን ታሪክ ባህል የሚገልጹ ሆነው የማንበብ ክህሎታቸው እንዲያዳብሩ የራሳቸውን የማንበብ ፍቅር እንዲያሳድጉ ያንን መሰረት ያደረግነው እንደ አንድ ነገር እዚህ ጋር ጠቆም ለማድረግ በተለያየ አጋጣሚ ምናልባት አንስቼው ሊሆን ይችላል። ትምህርት ቤታችን የሁለተኛ ክፍል ተማሪዎች መጽሐፍ እያነበብን መጽሐፉ ከኢትዮጵያ የመጣ መጽሐፍ ነው። እንደው እግዚአብሔር ይመስገን። በእርግጥ አሁን ከኢትዮጵያ ስንል ቆንጆ መጽሐፍት የሚያዘጋጁ ጥሩ ሰዎች አሉ አሁንና ከኮንተንቱ ሳይሆን ከኑሮ ዘይቤው አንጻር ከምንኖርበት ባህል እዚህ ሀገር ያለውን ልጆች ኢትዮጵያ ውስጥ ያለውን ነገር ስለማይረዱትም ከምንነግራቸው አንጻር የገጠመን ነገር ምንድነው? መጽሐፉ በጣም ጥሩ መጽሐፍ ነበር እና ያው እንደምታውቁት ትምህርት ቤታችን የስነ ምግባር ትምህርት ያስተምራል። ከዛ ጋር በተገናኘ ወላጆችን ማገዝ መርዳት የሚል ትምህርት ነበር እና ያንን የሚደግፍ መጽሐፍ ነበር፣ የተረት መጽሐፍ። መጽሐፉን እያነበብን መሀል ላይ ልጁ ሱቅ ተልኮ እናቱን ታዞ ሲባል ሁሉም ነው የጮሆት፣ ፖሊስ አልያዘውም ብለው ማለት ነው። ምክንያቱም እዚህ ሀገር ያሉ ልጆች ሱቅ ሄደው እንደልባቸው እቃ ለመግዛት የሚችሉበት አጋጣሚ የለምና እነዚህ አይነት መጽሐፎች አሁን ስናነብላቸው ወይም ወላጅ ከልጆቻችን ጋር ሆነን ስናነብ ልንነግራቸው እንችላለን። አይ ይሄ የኢትዮጵያ አኗኗር ነው፣ እዚህ ሀገር ደግሞ እንደዚህ ነው የሚለውን ግን
ልጆቻችን ሁሌ ከኛ ጋር ነው ወይ መጽሐፍ የሚያነቡት? በራሳቸው ሲያነቡ እንዲህ አይነት ነገሮችን ግር የሚላቸው ነገር ሲኖር ለንባብ አይገፋፋቸውም እና ይሄ መጽሐፍ ዋናው የተዘጋጀበት ምክንያት ይሄ ነው ማለት ነው። በራሳቸው እዚህ ሀገር ያለውን የኑሮ ሁኔታ የሚያስቃኝ ቃላት አመራረጡ በጣም ቀላል በሚረዱት መንገድ ሆኖ የተዘጋጀ ነው። ብዙ ዲቴይል ውስጥ አልገባም። እንዳልኩት ቅድም በደንብ አድርገው የመጽሐፍ ዳሰሳውን ስላደረጉልን በጣም አኩርታችሁኛል። ነህሚያ፣ ዳዊት፣ ራኪ፣ ሊያዬ ሁላችሁንም በድጋሚ ሞራል ብትሰጡልኝ ደስ ይለኛል። ምናልባት መጽሐፎቹን ስታዩቸው እንግዲህ የገዛችሁ በእጃችሁ ላይ ያለ ስዕሎቹ በራሳቸው ቅድም ልጆቹም ሲገልጹ እንደነበረው አስተማሪ ናቸው። በጣም ሲያዩቸው ራሱ የኢትዮጵያን ባህል ታሪክ ፍንትው አድርገው የሚያሳዩ ናቸውና ያ መጽሐፉን ቅድም ብቻዬን አይደለም ስል እንደነበረው የመጽሐፍቶቹን ስዕሎች እችላለሁና ሌሎችን ማክበር የሚለውን መጽሐፍ ስዕል የሰራው ዳንኤል ይባላል። ዳንኤል ጌታሁን ዛሬ ያልተገኘው እንግዲህ ነዋሪነቱ ካናዳ ስለሆነ ነው። ዳንኤል ባለህበት እጅህ ይባረክ። ከዚህ ሌላ ምንም አይደለም። በጣም እውነት ስለመናገር በጣም በኢትዮጵያዊነቱ የማይደራደር በተለይ በልጆች ስራ ላይ ቅድሚያ ስራዎችን አስቀምጦ ቅድሚያ የሚሰራ ነው እና ዳኒ ያመሰግናለሁ። አንደኛውን ንግስተ ሳባ የሚለውን መጽሐፍ እንዲህ ተጠባ ስዕሉን የሰራችልን እፀ ሕይወት ትባላለች። አንዴ ብትነሺ ሞራል ብትሰጡልኝ ደስ ይለኛል። እሺ፣ የባለቤት እህት ናት። እፀ እጅሽ ይባረክ። እንዲህ ጥበብ ስትጠራሽ አቤት ቶሎ እንዳልሽ ከዚህ በኋላም ደግሞ ባንቺም ብዙ ሰዓሊ ናት። በጣም ብዙ ስራዎችን ትሰራለች። ከዚህ የበለጠ ደግሞ በልጆች ዙሪያ ላይ ብዙ እንደምትሰሪ ተስፋ አለኝ። አመሰግናለሁ በጣም። ከዛ ውጪ ያው መጽሐፍቱ ላይ ብዙ ማለት አልፈልግም። ምስጋና ለማቅረብ ነው የምፈልገው። የመጀመሪያ እንግዲህ እናቴን እጅግ አድርጌ አመሰግናለሁ። ያው ብዙ ነገሮችን ስንሰራ እንግዲህ ወላጅ እናቶቻችን አብረውን ሲኖሩ ብዙ ጉድለቶቻችንን ይሸፍናሉና ልጆቼን ያው ልጆቿ ናቸው። በእርግጥ ግን በመንከባከብ እኔ ዞር ባልኩበት ሰዓት ሁሉ ክፍተቶችን በመሙላት የምሰራትን ትንሿ ነገር ደግሞ በቃ ጀግና ነሽ ልጄ እያለች በማበረታታት ድጋፍ የምታደርግልኝ ናት። እማዬ እግዚአብሔር ረጅም እድሜ ከጤና ይስጥሽ። ከዛም በመቀጠል ባለቤቴንና ልጆቼን ላመሰግን እፈልጋለሁ። እንግዲህ እንደምናውቀው ትዳር ራሱ ትምህርት ቤት ነው። ልጆች ማሳደግ ደግሞ ሌላኛው ትምህርት ቤት፣ የማንመረቅበት ረጅም የህይወት ጉዞ ያለው ትምህርት ቤት ማለት ነው። በዛ ውስጥ እንግዲህ መነሳት፣ መውደቅ፣ መነሳት አለ፣ መሳሳት አለ፣ ማጥፋት አለና ያው ትዳርን ቀለል የሚያደርገው እነዛን ስህተቶች መቀበልና መደገፍ ሲቻል ነው። በተለይ ደግሞ የምትፈልጉትን ሆኖ መኖር መቻል ትልቅ ነገር ነውና እኔ ለዛ እድለኛ ነኝ። ባለቤቴ ህልሜን እንድኖር ስላደረከኝ አመሰግናለሁ። ልጆቼ ይሄ መጽሐፍ የነሱ ውጤት ነው። ምክንያቱም ሰዓታቸውን እየሰረኩ ነው የምሰራው። ያው ትልቅ ስራ ሰራው ብዬ ባላወራም ግን የምንወስዳት እያንዳንዷ ደቂቃ ዋጋ አላትና ከነሱ ጋር ማሳለፈውን ጊዜ እየቀነስኩ ስለሆነ ልጆቼ ሰዓታችሁን ስሰርቅባችሁ ቅር ስላልተሰኛችሁ አመሰግናችኋለሁ። ከዛም በመቀጠል እንግዲህ ህልማችሁ የሆነ የሙያ ባልደረቦቼ፣ የአቦጊዳ ቋንቋና የባህል ተቋም መምህራን በሙሉ እጅግ አድርጌ አመሰግናችኋለሁ። ቃልዬና እስኪ በተለይ ከቃላት በላይ ናቸው። የእውነት በቃ በስጋ መወለድ ይባላል አይደለም? ትንሽ ስሜታዊ ይሆናለሁና በጣም ወዳችኋለሁ። እንዳታለቅሽ። እንግዶቻችን እንግዲህ ጥሪያችንን አክብራችሁ የመጣችሁ በሙሉ በክብር እንግድነት እስካሁን ንግግርም ሲያደርጉልን ከነበሩት ወይዘሮ ብሄል፣ ወይዘሮ ታፈሰ ወርቅ፣
አቶ ተስፋዬ፣ ዶክተር እልልታ እንዲሁም ከሩቅ ቦታ በእውነት እነዚህ ሁለት ከፊት የተቀመጡ ሰዎች በኋላ ትንሽ ደቂቃ መናገር ቢችሉ ደስ ይለኛል። ከሌላ ስቴት ነው የመጡትና ማንነታቸውን በኋላ ራሳቸው ቢያስተዋውቁ ደስ ይለኛል። ስለመጣችሁ እጅግ በጣም ደስ ብሎኛል። አመሰግናለሁ። እንግዲህ እነዚህን መጽሐፍ ለማስመረቅ የኔን ደስታ ደስታችሁ አድርጋችሁ የተገኛችሁ በሙሉ እህቶቼ በጣም የሚጣፍጥ ምግብ እዛ ጋር ሪፍሬሽመንት አዘጋጅተው ሲያቀምሱን ነበረ። የኔ የእመቤታችን የልጆቼ ማህበር አለ፣ የእመቤታችን ማህበር የዛ እህቶቼ ናቸውና ኑሩልኝ፣ አይለየን እግዚአብሔር። እንግዲህ እዚህ መሀል ላይ ብዙ የደከሙ ለማህበረሰብ የሚሰሩ በተለያየ ሙያ ውስጥ ያላችሁ አላችሁ። ጋዜጠኛ አበበ ፈለቀ በመካከላችን አለ። ጋዜጠኛ መስከረም ጌታቸው በመካከላችን አለች። በእውነት የእናንተ እዚህ መገኘት ማለት ለእኔ ትልቅ ብርታት ነው ለሁላችንም እና እጅግ አድርጌ አመሰግናችኋለሁ። እንዲሁም ደግሞ ከምስራቅ ፀሐይ ቅዱስ ተክለ ሃይማኖት ቤተክርስቲያን የመጣችሁ ከአቡነ ጎርጎርዮስ ትምህርት ቤት የመጣችሁ እህቶቼ ወንድሞቼ በሙሉ እግዚአብሔር አምላክ በእውነት ሁሌም በደስታ ይሰብስበን። ሁሌም ከጎኔ ናችሁ። በጣም ወዳችኋለሁ። አመሰግናችኋለሁ። ከዚህ በመቀጠል እንግዲህ ድንገቴ ፈንጠዝያው ትንሽ አስደንግጦኛል። እንግዲህ ሰራን ማለት ይከብዳል አይደል? ሰርታችኋል ስንባል ግን ፍሬው ከውጪ ሲሆን መልካም ነውና ዲያቆን ፍሬው ከዲያቆን ፍሬው ጋር የምንተዋወቀው አቦጊዳ ከተጀመረ ጀምሮ ማለት ይቻላል። ብዙ ሀሳቦችን እንወያያለን። ብዙ መደጋገፎች አሉ። ይሄ ትንሽ አስደንጋጭ ነገር ስለሆነ እኔ ደግሞ ቶሎ ስሜታዊ ሆኜ ወደ እንባ ስለሚሄድ ባጭሩ ዲያቆን ፍሬው በተቋማችን በአቦጊዳ የቋንቋና የባህል ተቋም ስም እጩ ስለሆንን እጅግ አድርጌ አመሰግናለሁ። ከዚህም በላይ ደግሞ እግዚአብሔር የምንሰራበትን ኃይል ብርታት ይስጠን። ሁላችንም እንግዲህ ትውልድ ላይ መስራት መታደልም መመረጥም ነው። ብዙ ስራዎችን መስራት ይቻላል። ትውልድ ላይ ለመስራት ግን እግዚአብሔር ሲመርጥ ነውና ሁላችንም በተለያየ ሙያ ውስጥ ያለን ሰዎች በተቻለ መጠን ልጆች ላይ ትኩረት አድርገን እንድንሰራ በዚሁ ማሳሰብ ፈልጋለሁ። እግዚአብሔር ይስጥልኝ። እግዚአብሔርን አመሰግናለሁ። አቦጊዳ ለእኔ ስለ አቦጊዳ ብዙ ይቅርታ አወራባችኋለሁ። በጣም ነው የምወደው አቦጊዳ። ሀገር ነው ኢትዮጵያን ነው የሚመስለኝ አቦጊዳ። ከተለያየ እምነት የተውጣጣን መምህራንን ያለ ነው። ከተለያየ ብሔር ብሔረሰቦች የመጣን መምህራንን ያለ ነው እና ሁሉንም አንድ አርጎ በአንድ ጥላ ስር የያዘ ተቋም ነው እና ብዙ ጊዜ አንዳንዴ ኢትዮጵያ ሲታሰብ የተወሰኑ ጥቂት ሰዎች ብቻ ሀገር እናረጋታል። የተወሰነ ሃይማኖት፣ የተወሰነ ብሔር ብቻ እና ኢትዮጵያ ግዙፍ ናት። ኢትዮጵያ ከዛ በላይ ናት። ኢትዮጵያ ከብሔሮች በላይ ናት። ኢትዮጵያ ከተለያዩ ሃይማኖቶቹ አንድ ያረጓት ናት እንጂ የተወሰነ ብቻ የሚነገርባት ሀገር አይደለችም እና ለእኔ አቦጊዳ የኢትዮጵያ ምሳሌ ነው እና እንደ ተቋም በጣም ደስ ብሎኛል። ለድንገቴ ፈንጠዝያው ሰዎችን ለማንቃት ሜንታል ሄልዝ ላይ ወጣቶች ላይ እየሰራ ይገኛል። ባለፈው ለመስቲ ፕሮግራም ተብሎ ገብቼ ነበር። የቲክቶክ ሰው አይደለሁኝም። እንዴት እንደሚገባም እንዴት እንደሚወጣም በጣም በመከራ ስገባ ስወጣ ነበር እና የዛን ቀን አይቼሃለሁ። ትንሽ ወደኋላም ሄጄ ስራዎችን እያየው ነበር እና በዚህ መጠን በዚህ ትጋት ሰዎችን ለማገናኘት የምትሞክረው ሰዎችን ለማንቃት ማህበረሰቡ ላይ ለመስራት የምታደርገውን ነገር በግሌ በጣም ሳላደንቅ ማለፍ አልፈልግም። በጣም እንግዲህ የመስቲ መጽሐፍ ምረቃ ብዙ መልካም ሰዎችን እያሳየን ነው እና ዮፍታሔ ደግሞ መጥቶ ምንም ሳይል ቢሄድ እኔም ደስ አይለኝም እና እባክን ወደ መድረክ። ቴንኪዩ። በጣም ነው ደስ ያለኝ እዚህ የተገኘው። አጭር ሰዓትም ቢሆንም ከቦስተን ነው የምኖረው እና ከዛ ነው የመጣሁት። ቋንቋን መስጣወት ባለፈው ፕሮግራም እንደሰራንም እግዚአብሔር ይባርክሽ። እንደዚህ አይነት ነገር ላይ መስራት ማለት ቀላል አይደለም እና ብዙ ልጆች ላይ ነው የምሰራው። ሮድ ቱ ሂሊንግ የሚል በየስቴቱ የሚሄድበት ፕሮግራም አለ። ብዙ ልጆች
በዚህ ሰዓት ላይ የኢትዮጵያና የኤርትራን ልጆች ብዙ እስር ቤት የተቀመጡ ብዙ ልጆች አሉ እና እነዛን ልጆች ቪዝት በማድረጋቸው ሰዓት ትልቁ ችግሩ የምናየው ቋንቋ ከቤተሰብ መነጋገር ስላልቻሉ ትልቅ ጋፕ አለ፣ ኮሚኒኬሽን አለ። ወላጆችና ልጆች መናገር ሲያቆሙ ያኔ ነው ልጅ የሚጠፋው እና ማንነታችንን ማስተላለፍ የምንችለው በብዙ እንደምታውቁት ወይ ወላጆች እንግሊዝኛ አይችሉም ወይ ልጆቹ አማርኛ ወይ ሌላ ቋንቋ አይችሉም። ስለዚህ ያለንን ካልቸር ምንድን ነው የሚያደርጉት ማለት ነው፣ ማንነታቸውን ሳያውቁ አይደንቲቲያቸውን ሳያውቁ የሚጠፉ ልጆች ብዙ አሉ ማለት ነው። እና ዛሬ ቁጭ ብዬ እነዚህ ልጆች ቅድም ሲያነቡ ሲሰማቸው የሚያሳዝነው ከኢትዮጵያ የሚመጡ ልጆች እንኳን እንደነሱ የሚያነቡ አይደሉም። በአሁኑ ሰዓት ላይ እንግሊዝኛን ማወቅ ኢትዮጵያ ውስጥ እንደ ስልጠና እየታየ ልጆቹ የማይናገሩበት ሰዓት ደርሰናል። እና ይሄ ትልቅ አኮምፕሊሽመንት ነው። እንደዚህ አይነት ቦታ ተቀምጦ ይሄንን ማየት እና እስከ ዳር ስትል ነበር ቁጭቴን እየተወጣው ነው ብላለች። እና ብዙ ቁጭቶች አሉ እና ልጆቻችን ከመጥፋታቸው በፊት እንደዚህ አይነት ነገር መጽሐፉ በራሳችን ቅድም እንዳለችው ንግስት ሳባ ይሄንን ብቻ እንኳን መጽሐፍ ብንወስድ እዚህ ሀገር ብዙ ማስተምርበት በየሚሄድበት ቦታ ላይ የዚህ ሀገር የጥቁር ህብረተሰቡ የሚነገራቸው ታሪክ አንድ ብቻ ነው። ከየት ነው የመጣችሁት ሲባሉ የሚሰሙት ከስሌቨሪ እንደመጡ ብቻ ነው። ከየት ተነስቶ ማለት ከታች ከውድቀት ስለሆነ ከፍ ባይሉም የትም እንደማይደርሱ ወይም ደግሞ ያለውን ካልቸር በጣም ጠፍቷል። እኛ ግን ከየት ነው ካለብን ከህብረተሰቡ ከንግስታት ከታሪክ ያለንን ላሊበላን የሰራን ህዝቦች ሆነን ስንገኝ የት ነው ማለት ነው ኤሙ ሀይ ይሆናል። ማደጋችንንም የት ልንደርስ እንደምንችል ማወቅ የምንችል ህዝቦች ነው። በአሁኑ ሰዓት ላይ በጦርነት በሌላ ምክንያት ወደ ኋላ ብንወድቅም የት እንደነበርን ካወቅን ማንነታችንን ፋውንዴሽናችንን ካወቅን ሁሌ መነሳት እንችላለን። እና በትንሹ ስንት ሰው እንደ ጥያቄ ብቻ ልጠይቅና የአማርኛ ቋንቋ ከተጀመረ ስንት ሰንቸሪ ላይ ይመስላችኋል? እናንተው 9th century ላይ ነው ማለት 800 በካላንደር ስንጽፈው 800 ተጀምሮ የነበረ ቋንቋ ነው። እና ይሄ ሁሉ የምናየው አሜሪካ እንኳን መፈጠር የሌለበት ያልነበረበት ሰዓት ላይ ያለን ሰዎች ስለሆነ ግን አሁን ባለንበት እርስ በርስ ባለመስማማት ቋንቋችንን ማንነታችንን ቋንቋ ሲጠፋ ደግሞ ማለት ቋንቋው መናገሩ ብቻ ሳይሆን እያንዳንዱን ቫሊዩ ማንነታችንን የሚጠፋበት መንገድ ስለሆነ መስታወት አቦጊዳ የምትሰሩት ስራ እንደ ቀላል እንዲታይ አልፈልግም። ምክንያቱም ብዙ ነገሮችን ነው በመጽሐፍም ማንበቡንም መማሩንም የምናገኘውና ለእኔ ትልቅ ክብር ነው እዚህ ቦታ መገኘቱን። መጽሐፍ ደግሞ ጽፎ ማቅረብ ብቻ ሳይሆን ከ2018 ጀምሮ ይህን አቦጊዳን ማስተማርና ይህን ያህል ልጆች ማትረፍ ቀላል ስላልሆነ እነሱን በማበረታታት ይብዙልን ብዙልን። ቃልዬም እስከ ዳርም ደግሞ ማገዝ ብቻዋን አልሰራም እንዳለችው ያንን አብረን መስራት የምንችለው እናቷንም በጣም እናመሰግናለን ይህን ለመስራት። ባለቤቷም ደግሞ ይህንን እድል እንዳለችው every single time yes ብላ በምትወጣበት ሰዓት ላይ የጎደለውን የሚሞላ ባለቤት ስለሆነ አብሮ በመስራት ነውና እንደ ህብረተሰብ ደግሞ ሲንገናኝ የት መድረስ እንችላለን የምንለው አብረን በመስራት ነውና ሰው እንደዚህ ተሰብስቦ እንደዚህ አይነት ቦታ ጊዜ ወስዶ ስንት ግራጁዌሽን ነው ያለው ስንት ቦታ ነው ያለው ያንን ሁሉ ትታችሁ እዚህ መገኘታችሁ ራሱ የናንን የምትሰጡት ቫልዩ መሆኑን ስለሆነ ስለማየው ልጆቻችን ላይ እንስራ። በአሁኑ ሰዓት ላይ ግራጁዌሽን ሴሌብሬት ስናደርግ በዛው ልክ እስር ቤት ያሉ የወደቁ ብዙ ልጆች አሉና እነሱንም ማሰብ የምንችለው ህብረተሰቡን ከህፃንነት ብንጀምር we're not going to lose them። አሁን አብዛኛዎቹን ያጠናቸው ምክንያቱም ጊዜ ወስደን 2 ስራም 3 ስራም ስለምንሰራ አንዳንዴ ልጆቹ ቤት ከሰጠናቸው ልብስ ካለበስናቸው ካበላናቸው ምንም አይፈልጉም ብለን ስለሆነ የሸሸነው ጊዜ ወስዶ ግን ማስተማርን ሌላ ነገር ላይ ብር ከምናወጣ ትራስት ሚ ነው ይሄንን መኑኝ የገዛንላቸውን ዕቃ አያስታውሱትም። ይሄንን ግን አውቀው ተምረው ከአያቶቻቸው ጋር ቁጭ ብለው ትንሽ ታሪክ እንኳን አብረው ቢማሩ ልጆቻችን ብዙ ደረጃ መድረስ ይችላሉ። ላለው በጣም አመሰግናለሁ። እግዚአብሔር ይባርክልኝ። እያንዳንዳችሁ ተሰብስባችሁ ታየው መስታወት እንደገና እግዚአብሔር ይባርክሽ ይሄንን ስላቀረብሽልን። ቴንክ ዩ። ሌላም ደግሞ አንድ ተጽዕኖ ፈጣሪ እንስት አጠገቡ ቁጭ ብላለች። ስላንቺ እያወራ ጆይት ሽመልስ ትባላለች። ሀሴት ሽመልስ ባልሳሳት አይደል? ጆይ ሽመልስ
ማህበራዊ ሚዲያ ላይ በምታወቅበት ስሟ ነው። እሷም ብዙ ለማህበረሰቡ ይጠቅማል ያለችውን መረጃ ስታካፍለን ነበረ። ከሌላ ስቴት ነው የመጣችው። አክብረሽን ስለመጣሽ እናመሰግናለን። መተሽ ደግሞ እንዲሁ መመለስ የለም ጥቂት ብትይን። እንዴት ናችሁ? ድምፄ ትንሽ ተዘግቷልና ብዙም አልላችሁ፣ ግን አሜሪካ በቆየሁበት ጥቂት ጊዜ ውስጥ በየሄድኩባቸው ቤቶች፣ ስቴቶች ያየሁት ነገር በጣም ያሳዝናል። ልጆቹ የባህልን ምግብን ብዙ ፍላጎት የላቸውም፣ ቋንቋ ብዙ አይችሉም እና በቃ አዝኜ ነበር ባየሁባቸው ቤቶች በሙሉ። ልክ መስታወትን ተዋውቄ ስሰማ እየሰራች ያለችውን ነገር በጣም ኢንስፓየር አደረገኝ እና ያው ሰዎች ላይ መፍረድ አይቻልም፣ ቤተሰቦች ላይ ቢካዝ ብዙ ሰዓት ነው የሚሰሩት እና ቤት ተመልሶ ደግሞ ልጆችን ማሳደግ፣ ከዛ የውጭ ኢንፍሉዌንስ አለ፣ ትምህርት ቤት አለ። እሱ አስቸጋሪ ነው። ግን እንደዚህ አይነት ትምህርት ቤቶች ሲኖሩ ወላጆች ልባቸውን ጥለው እንትን ማድረግ ይችላሉ እና የሰራሻቸውን መጽሐፎች በጣም ደስ ይላሉ። ቴንክ ዩ ሶ ማች። በርችልን። ምግብ ስትል ምን ትዝ አለኝ መሰላችሁ? እንዳልሽው ነው። ብዙ ጊዜ የሀበሻ ምግብ አይበሉም የሚባል ነገር አለ። እንዳልኳችሁ ብዙ ነገሮች ደስ አይሉኝም። አንዳንዴ ልጆቻችን ላይ የምንሰጣቸው ስያሜ እነሱ ሳይሆኑ እኛ በግድ የምንሰጣቸው ስም አለ እና ብዙ ቦታ ሲሄድ ልደት፣ እንዲሁ ምርቃ ላይ ልጆች ሌላ ቦታ ነው ወይ ፒዛ ወይ የፈረደበት ናጌት ይታዘዝላቸዋል እና ሳህን ይዘው እዛ ጋር ተሰልፈው የሚታዩት እና አንድ ጊዜ በቸርች ፕሮግራም ላይ እንዲሁ ፕሮግራም ነበርና ህፃኖች በሙሉ ፒዛና ናጌቱ ጋር ተሰልፏልና የእኔ ልጅ እዛ ከትንሹ እሱ ብቻ ሳህን ይዞ ብፌ ሊያነሳ ቆሟል ማለት ነው እና ሰው ሁሉ ደንግጦ ያየዋል ማለት ነው እና ልክ የሆነ አሁን ነው ከኢትዮጵያ የመጣው ነኝ ኧረ ሄዶ አያውቅም ምናምን አልኩና አንስቶ ሲመጣ እንዴ ለምን የልጅ ምግብ አይበላም አሉኝ ማለት ነው። እንዴ የልጅ ምግብም ይሄ ነው እንደውም እኮ ጤነኛው ምግብ ምናምን ብዬ ነበርና ሁሌ ይሄ ነገር በጣም ያሳዝነኛል። ማለት ምን አለ ቢበሉ እኛ የምንበላው በጋራ መቅረብ ደግሞ እኮ አለ አይደለ? ቁጭ ብለን ተሰብስበን መጎራረስ ፍቅር ነው አይደል? በዛ አንድ ማዕድ ላይ ሲቀረብ እኮ በዛው ሀሳብ ነው የምናሳልፈው ፍቅርን ነውና እንደው የሆነ ቀን ላይ በቤታችሁ በትሪስቲ ብሉ ሰብሰብ በሉና እውነት ነው በጣም ደስ ይላል። ልጆቹ አዲስን ነገር ይማራሉ፣ በዛው ፍቅርን ያያሉና እየተጎራረሳችሁ ብትበሉ ብዬ ነው በዛው ጆይን ያነሳችሁን። ቃልዬ በጣም አመሰግናለሁኝ። ያው መጀመሪያ እኔ አቦጊዳ የቋንቋና የባህል ተቋም ጆይን ሳደርግ እኔም አይ ቲንክ ወደ 18 ዓመቴ ይመስለኛል እና እስኪ የሚወት ያለች ልጅ ያለው ነው ጆይን ያደረግኩትኝ አቦጊዳ ላይ። እንዲሁ ደግሞ ሳገለግል ሳስተምር ነበረ እና አቦጊዳን ስሰማ በጣም በመገረም በዛው አጋጣሚ ነው የገባሁትኝ። ስገባ ደግሞ ያየሁትኝ ነገር በፍጹም በቃ ማለት ካሰብኩት በላይ ነበር እና መስቲ እስካሁን ድረስ ያው ከልጅነቴ ጀምሮ አቅሻለሁኝ። አሁንም ድረስ ትልቅ ነገር እያደረግሽ ነው። ትልቅ ለእኔ ማለት እንደ ሮል ሞዴል ነው ማይሽ። በእውነት በጣም ጠንካራ ሴት ነሽ። መጽሐፍ ማለት አይደለም ግን እስከዛሬ ድረስ ጋይድ እያደረገችን እኔም የእሷን ፉትስተፕ እየተከተልኩ ነው አይታችሁት ከሆነ ማለት ነው። እና በጣም ነው ደስ የሚለው መስቲ። አም ሶ ፕራውድ ኦፍ ዩ። እግዚአብሔር ደግሞ ከዚህ በላይ አይደለም አቦጊዳን በቨርጂኒያም ብቻ ሳይሆን ሜሪላንድ በየስቴቱም ሄደን የምናይበትን ነገር ትውልዱ ላይ የምንደርስበትን አጋጣሚ ይኖረናል ብዬ አስባለሁኝ። መጽሐፍ ቀላል አይደለም፣ በጣም ከባድ ነው። በጣም ስራሽን ደግሞ አውቀዋለሁኝ እና አደንቀዋለሁ። ሁሌ ለትውልዱ የምታደርጊው አስተዋጽኦ ትልቅ ነው እና እግዚአብሔር በእውነት ትልቅ ምስጋና ይገባሻል እና አንዴ ለመስቲ ብታጨበጭቡላት በጣም ደስ ይለኛል። እወድሻለሁ፣ አከብርሻለሁ። ቴንክ ዩ ሶ ማች። በነገራችን ላይ ቃልዬን መች መሰላችሁ ማለት የሁለተኛ ክፍል ሶስተኛ ክፍል ተማሪ ነች። አስጠናት ነበረ እና አቦጊዳ አስተማሪ ናት ተብሎ መጣች ሳያት ከእሷ ጋር እና ይኸው የታሪክ አጋጣሚ ከማስጠናት ትንሽዬ ልጅ ጋር አብሬ እያስተማርኩና ቃልዬ በጣም ወጥቻለሁ። ምንም ማለት የአስራ የሁለተኛ ክፍል መምህርት ናት። እሺ፣ በጣም አመሰግናለሁ። ያብስራ እባላለሁ። በአቦጊዳ የቋንቋና የባህል ተቋም ውስጥ መምህርት ነኝ። ያው ላለፉት ኦልሞስት 7-6 ዓመታት በአውሮፓ፣ በቻይና፣ በተለያዩ ከ30 ሀገራት በላይ በመዘዋወር ብዙ አይነት ካልቸር ብዙ አይነት ባህሎችን ኤክስፒሪየንስ አድርጌ ነው ወደዚህ የመጣሁት።
ነገር ግን በሄድኩባቸው ሀገራት ሁሉ እንደ አቦጊዳ አይነት ተቋም ላገኝ አልቻልኩም። እንኳን በአሜሪካ ተወልደው አድገው ይቅርና እዛው ኢትዮጵያ ውስጥ ተወልደው ያደጉ እኔ የተማርኩበት የግል ትምህርት ቤት ራሱ አማርኛ ስናወራ እንቀጣ ነበር፣ ታይም አውት እንደረግ ነበረ። ሞስት ፕሮባብሊ ታውቁታላችሁ ትምህርት ቤቱን። አማርኛ ማውራት የሚያስቀጣ ትምህርት ቤት ውስጥ ነበር የተማርኩት። ነገር ግን ቤት ውስጥ አባቴ በጣም ሀገሩን ባህሉን አጥብቆ የሚይዝ እና የሚያስተምር ሰው በመሆኑ ነው እኔ አማርኛ ከማውራት አልፌ ቅኔ ከመዝረፍ አልፌ እዚህ ያሉትን ተማሪዎች ለማስተማር እየደረስኩትና አቦጊዳ ለብዙ ሰዎች መንገድ የከፈተ ብዙ ተማሪዎችን ባህላቸውን እንዲያውቁ ከባህልና ከቋንቋ አልፎ ደግሞ በግብረ ገብ በስነ ምግባር እንዲያድጉ ያደረገ ተቋም ነው። ማስቲ ደግሞ ያው ሁሉም እንደተናገሩት እኔ ምንም እጨምረው ነገር የለውም። ለአጭር ጊዜ ቢሆንም ያወቅኳት በጣም ጠንካራ እኔ አንድ ስራ ሰርቼ ድክምክም ሲለኝ እሷ አቦጊዳም ማኔጅ እያደረገች 4 ልጆች ማኔጅ እያደረገች ድጋሚ 3 ልጆች ወልዳ ልታሳድግ ነው አሁን። ያን ሁሉ ነገር እያደረገች ስቲል ጠንካራ ናት እና ቀን አለው አንዳንዴ እና በጣም በጣም እናመሰግናለን። መጽሐፉ ምንም የሚወጣለት ነገር የለም። ከቃላቶቹም ከስዕሉ ራሱ አማርኛ ማንበብ የማይችል ሰው ራሱ ስዕሉን አይቶ የሚረዳ አይነት መጽሐፍ ነው። ከዚህም በላይ ብዙ እንጠብቃለን። ይሄ ለልጆች ብቻ ሳይሆን እኔ ራሴ የምማርበት መጽሐፍ ነው የሚሆነው። እንወድሻለን፣ እናከብርሻለን፣ በርቺ። እሺ ፕሮግራማችንን አገባደናል። የቀረን መስቲ ኬክ እንድትቆርሽልን ነው። እንኳን ደስ አለሽ። ኬክ ተዘጋጅቷል። እሱን ቆርሰሽልን የፎቶ ፕሮግራም አድርገን መጽሐፍሽን መርቀሽ እንለያያለን። ሰርመሽ እንለያያለን። እባክሽ ነይ። መጽሐፎቹ ላይ ማስፈረም የምትፈልጉ መስኪ እዚህ ጋር አረፍ ብለሽ መጽሐፎቹ ላይ ትፈርም ይሆናል። ፕሮግራማችንን አጠቃለናል። ኬክ ባካችሁ ብሉ። በድጋሚ እግዚአብሔር ያክብርልን። እናመሰግናለን። እሺ ዛሬ እንግዲህ የሶስቱ መጽሐፎቼ እችላለሁ፣ ንግስተ ሳባና ሌሎችን ማክበር የተሰኙ 3 መጽሐፎቼ የምርቃት ፕሮግራም ነው። ከዚህ ፕሮግራም ጋር በተገናኘ በርካታ እንግዶች ተጋብዘው ተጋባዥ እንግዶችም ነበሩ። እንዲሁም ደግሞ ከተለያዩ ቦታ ከተለያዩ ስቴቶችም የመጡ በጣም ብዙ እንግዶች ነበሩ። ሁሉንም እጅግ አድርጌ አመሰግናለሁ። ከዛ ውጪ ግን ዛሬ ለየት ያለ ድንገቴ ፈንጠዝያ ነበረ። በዳላስ ቴክሳስ የሚኖር ዲያቆን ፍሬው የሚባል ወንድማችን በአድዋ የታሪክና የባህል ህብረት የተሰኘ ነን ፕሮፊት ኦርጋናይዜሽን አለው። ይሄ ደግሞ ነን ፕሮፊት ኦርጋናይዜሽን በየአመቱ መልካም ለሰሩ በባህል ዘርፍ እንዲሁም የተለያዩ ዘርፎች አሉት። በዛ ስጦታዎችን ሽልማቶችን ያደርጋል። እንግዲህ የዘንድሮ የ9ኛው የአራያ ሰው ሽልማት እዚህ ቨርጂኒያ ውስጥ እንደሚደረግና በዛም ደግሞ አቦጊዳ የቋንቋና የባህል ተቋም እጩ ተሸላሚ እንደሆነ ምስራቹን ሰምተናል ማለት ነው። ፕሮግራሙ ላይ እጅግ አስደሳች ነው፣ እጅግ ደስ የሚል ነው። ምክንያቱም ሰው ሲሰራ የሚያበረታ የሚያግዝ ከጎን ያስፈልጋልና እንደ ማህበረሰብ የሚጠበቅብንን ጠጠር ለማስቀመጥ እኔም ሆንኩኝ በዙሪያ ያሉ ከኔ ጋር አብረው የሚሰሩ እህቶቼ፣ ወንድሞቼ በአቦጊዳ የቋንቋና የባህል ተቋም የምናስተምር በጋራ የምንሰራ ወደፊት ትንሽ እርምጃ ለመሄድ የእናንተን ድጋፍ እርዳታ እንፈልጋለን እና እንደዚህ አይነት ድጋፎች እንደዚህ አይነት ማበረታቻዎች ሲኖሩ እጅግ በጣም ያስደስታል እና እጅግ ደስ ብሎኛል። አመሰግናለሁ።